ጤናስትልኝ የኦሮሚያ ኒውስ ኔትወርክ ተከታታዮች ይህ ሳምንታዊ የሁበና ፕሮግራማችን ነው። የዛሬው ሁበና ፕሮግራማችን የሚቀርበው በአማርኛ ቋንቋ ነው። እንግዳይ ደግሞ ቄስ በንቲ ኡጁሉ ቴሶ ናቸው። ዶክተር በንቲ ኡጁሉ ቴሶ በትምህርታቸው ከመጀመሪያው ጀምሮ ከመጀመሪያው ዲግሪ በአገር ውስጥ ከኢትዮጵያ ፍንፍኔ አዲስ አበባ ከሚገኘው የቲዮሎጂ ኮሌጅ የመጀመሪያ ዲግሪያቸውን ቀጥሎም ደቡብ አፍሪካ ከኔታን ዩኒቨርሲቲ አሁንም በአፍሪካ ቲዮሎጂ ከዚያም በጀርመን ሃንስፊልድ ሄልድስሄም ዩኒቨርሲቲ ከተሳሳትኩ ዶክተር በንቲ ያስተካክሉኛል ሄልድስሄም ስቴት ዩኒቨርሲቲ ፒኤችዲያቸውን ወስደው ከዚሁ ጎን ለጎን ደግሞ አገር ቤትም ከአገር ከወጡ በኋላም በወንጌላዊ ቤተክርስቲያን በተለያዩ ደረጃዎች ሲያገለግሉ ቆይተዋል። በአሁኑ ሰዓትም በጀርመን ሃኖቨር ወንጌላዊ ቤተክርስቲያን በቅስና በፓስተርነት እያገለገሉ ነው። ዶክተር በንቲ የዛሬ እንግዳችን አድርገን ያቀረብንበት ዋናው ምክንያት ሁለት ናቸው። አንዱ ይሄም ሁለት ክስተቶች በአንድ ጊዜም ባይሆን በተቀራራቢ ጊዜ የተከናወኑ ሁለት ክስተቶች አንደኛው ራሳቸው ለፒኤችዲ ዲግሪያቸው ማሟያ የጻፉ ዲዘርቴሽን ወይም ሳይንቲፊክ ሪሰርች ሁለተኛው ደግሞ በተመሳሳይ በተቀራራቢ ጊዜ የተከናወነ የመጽሐፍ ቅዱስ ትርጉም ስራ ከነዚህ ሁለት ጉዳዮች ጋር በተያያዘ ሁኔታ ባለፉት ቅርብ ሳምንታትና ወራት በተለያዩ ሚዲያዎች ላይ እነ አሜሪካ ድምጽ ሬዲዮን እነ ዶቼ ቬለን ጨምሮ ውዝግቦች ሲመላለሱ ነበር በተለያዩ ወገኖች መካከል በተለይ ደግሞ በአንድ በኩል ካሉ የተለያዩ ምንጮች ወደ ዶክተር በንቲ ኡጁሉ ያነጣጠሩ ቅሬታዎች ትችቶች ውግዘቶች ሲመላለሱ ነበር። እነዚህም ደግሞ በአብዛኛው በተለይ በአሁኑ ጊዜ በከፍተኛ ሁኔታ እየተራገበ እየተስተጋባ ካለው ኢትዮጵያና ኢትዮጵያነት ከሚለው ሁኔታ ጋር የተያያዘ ነው። በይዘቱም በአብዛኛው ታሪክን እምነትን ብቻ ሳይሆን ታሪክን ፖለቲካን የሚነካካ በመሆኑ ጉዳዩ ከሚመለከታቸው ደግሞ በዚህ ውዝግብ መካከል ካሉት ከዶክተር በንቲ ኡጁሉ ቴሶ ጋር ተወያይተን ሰዎች በቂ ግንዛቤ እንዲያገኙበት ለማድረግ ነው። ዶክተር በንቲ ግብዣችን ጥያቄያችን ተቀብለው ለዚህ ውይይት ዝግጁ ሆነው ስለቀረቡልን እግዚአብሔር ይስጥልን እላለሁ። እናንተም እግዚአብሔር ይስጣችሁ አመሰግናለሁ። እግዚአብሔር ይባርካችሁ። በተቻለኝ አቅም የማውቀውን ያህል ለመግለጽ እድል በማግኘት ደስተኛ ነኝ። ተስፋዬ እንግዲህ ሁለት ነገሮች ናቸው ብለናል። የዚህ በሚዲያ ላይ ሲካዱ የነበሩት ውዝግቦች የቃላት ምልልሶች ምክንያቶች አንዱ የእርሶ ዲዘርቴሽን ነው። ሁለተኛው የመጽሐፍ ቅዱስ ትርጉም ነው። ወደዛው በኋላ ላይ እንመጣለን። በዲዘርቴሽኑ እንጀምርና ይህንን አስመልክቶ ከተሰጡት አስተያየቶች የተወሰኑትን አይቻለሁ። በተለይ ደግሞ አንዱ
ሳይንሳዊ ጥናት ወይንስ ፖለቲካ ትንታኔ ብለው ጥያቄ አቅርበዋል። ዲዘርቴሽኑን በሚመለከት እንግዲህ ይሄ ሳይንሳዊ ጥናት ማለትም ያው ማንም እንደሚረዳው በድህረ ምረቃ ፕሮግራሞች ለዲግሪዎች ማሟያ የሚሰሩ ጥናት ጽሁፎች ሳይንቲፊክ ሪሰርች ናቸው፣ ሳይንሳዊ ጥናት ናቸው። ይሄ ለአድማጮቻችን ግልጽ እንዲሆን ሳይንሳዊ ስንል የግድ ኬሚስትሪ ወይም ፊዚክስ ማለት ሳይሆን ለጥናት የወጡ ህጎችን፣ ስርዓቶችን፣ ስነ ምግባሮችን ተከትለው የተደረጉ የጥናት ስራዎች ለማለት ነው እና በዚሁ መሰረት እንደተካሄደ እንግዲህ የምናምነው የእርስዎ ዲዘርቴሽን እስቲ ርዕሱን ከመምረጥ ጀምሮ ፕሮፖዛሉን አዘጋጅተው ከማጸደቅ እስከ ዲፌንድ እስከማድረግ ድረስ እንደው ባጭሩ ያለፉባቸውን ፕሮሰሶች ወይም ደረጃዎች ቢያስቀምጡልን ለአድማጭ ግልጽ እንዲሆን። አመሰግናለሁ ተስፋዬ። በተስፋዬ በጣም የሚገርም ጉዳይ ነው። እዚህ ላይ የኔ ዲዘርቴሽን ፖለቲካዊ ነው ወይስ ሳይንሳዊ ጥናት ነው ብሎ መጠየቁ ራሱ አስገረመኝ። ምክንያቱም የኔ ዲዘርቴሽን ታትሞ አልወጣም፣ ያነበበ ሰው የለም ማለት ነው። ከጭንቅላቱ አውጥቶ ያልሰማውን ያላነበበውን ሰው የሚያወራ ሰው ነው የሚናገረው። ገና ፐብሊሺንግ ሰጥቼ እንዲታተም እየተጠባበቅኩ ስለሆነ አባባሉ ራሱ ከመጀመሪያው የተሳሳተ አባባል እንደሆነ ላረጋግጥልህ እወዳለሁ። ይህ ሰው አላነበበም፣ ማንም አላነበበም ያለኔና ያለ ፈታኞቼ በስተቀር ማለት ነው። አድማጮች ይህንን እንዲረዱት ያስፈልጋል። ሰው በተሳሳተ መንገድ የፈለገውን ተናግሮ የሰውን ስም ማጥፋት የፈለገውን መተንተን ዋጋ እንደሌለው ያደርገዋል። ይሁንና ስለጠየቀኝ ልናገር የዲዘርቴሽኑ ጉዳይ ማለት ነው። የኔ ዲዘርቴሽን ታይትሉ እንደሚታወቀው የኦሮሞ ኢንዲጂነስ ሪሊጅን and ኦሮሞ ክርስቲያኒቲ contradiction or compatible a comparative religious study from theological perspective ይላል። ማለት ነባር የጥንት የኦሮሞ ሃይማኖት ዋቅፍና እና የመጣው የኦሮሞ ክርስቲያኒቲ ይቃረናል ወይስ ይደጋገፋል የሚል ጥያቄ አንስቶ ሁለቱንም ሃይማኖቶች የሚያወዳደር ሳይንሳዊ ጥናት ነው ማለት ነው። ይሄ እንግዲህ እንደማንኛውም ለዶክትሬት ዲግሪ የሚቀርብ ሳይንሳዊ ጥናት በአንድ ዩኒቨርሲቲ በኢንተርናሽናል ደረጃ አፕላይ ስታደርግና ለመማር ስትፈልግ የምታቀርበው ፕሮፖዛል አለ፣ እቅድ፣ የጥናቱ እቅድ ማለት ነው። አንደኛ ጥናቱ ርዕስ ምንድነው? አሁን የነገርኳችሁ ማለት ነው። ሶልቭ የሚያደርገው ፕሮብሌም ወይም ጥያቄ የሚመልሰው ጥያቄስ ምንድነው የሚሉትን ጥያቄዎች ይጠይቃሉ። ይሄንን ሪሰርችስ ለማድረግ ምርመራ ጥናት ለማድረግ የምትጠቀምባቸው ዘዴዎች ምንድናቸው ተብሎ ነው ሜተድስ ኦፍ ሪሰርች የሚባለው ማለት ነው። ለምሳሌ ኢምፔሪካል ስተዲስ ሰዎችን ኢንተርቪው በማድረግ ነው። ላይብረሪ ሪሰርች የሚባለው ጽሁፎችን በማገለባበጥና በመጠየቅ የሚታደርገው ነው። ወይስ እንዴት ነው? ይሄንን የመሳሰሉት የትኞቹ ናቸው ያንተ ሜቶዶች ተብሎ ይጠየቃል። ይሄንንም ሁሉ ካሟላው በኋላ አፕላይ አደረግኩ ማለት ነው። የኔን የአካዳሚ ሰርቲፊኬቶችን ካቀረብኩ በኋላ ዲግሪዎችን ማለት ነው። ይሄንን ሁሉ ካሟላ በኋላ የዶክትሬት ዲግሪ ኮሚቴ አለ በጀርመን ዩኒቨርሲቲ። ይሄ ኮሚቴ ከፕሮፌሰሮች ከታወቁ ዶክተሮች ፕሮፌሰሮች በሙያው ማለት ነው በዲፓርትመንቱ
የታወቁ ሰዎች ተሰብስበው ይማከራሉ። ከዛ በኋላ ያሟላል ትክክለኛ ሳይንሳዊ ምርመራን የሚከተል ስለሆነ እንቀበላለን ብለው አድቫይዘር ይሰጡሃል። ይሄ አድቫይዘር ፕሮፌሰር ጋር በየጊዜው ሰርተ በየቻፕተሩ ታቀርባለህ ማለት ነው። ይሄንን የኔ ስራ ካህን ነኝ፣ የቤተ ክርስቲያን ቄስ ነኝ። በስራዬ ጎን ፍላጎቱም ስላለኝ ምክንያቱም ስላለኝ ይሄንን የሰራሁበት አፕላይ አረኩ ማለት ነው። ስራዬን እየሰራ በፈረንጆቹ አቆጣጠር 2011 ዓመት በሃምቡርግ ዩኒቨርሲቲ ጀመርኩ ማለት ነው። ይሄንን ከአንድ ፕሮፌሰር ጋር የታወቀ ፕሮፌሰር ሲጀምር 4 ዓመት ሙሉ ከሰራው በኋላ ፕሮፌሰሩ በሆነ በግላቸው ችግር አልቻሉም፣ መቀጠል አልቻሉም። ሌላ ፕሮፌሰር መፈለግ አለብኝ። በጀርመን ሀገር እንግሊዘኛን የሚናገሩ ፕሮፌሰሮች በጣም ጥቂቶች ናቸው፣ እንግሊዘኛን የሚያውቁ ማለት ነው። የኔ ጽሁፍ ደግሞ በእንግሊዘኛ ነው የተጻፈው። ለዚህ ምክንያት ወደ አንዱ ዩኒቨርሲቲ ቀየር። ከዛ ዩኒቨርሲቲ ደግሞ ሮስቶክ የሚባል ዩኒቨርሲቲ ከዚያ በማስተማር ላይ ያለው ይህንን የሚሰራውን ስራ ደግሞ እያስተማርኩም ነው በዩኒቨርሲቲ ደረጃ በአንድ ዩኒቨርሲቲ ወደ ሂልደስሃይም ዩኒቨርሲቲ የሚባለው ስቴት ቀየርኩ ማለት ነው። የፊሎሶፊ ዲግሪ የሚሰጥ ዩኒቨርሲቲ ነው። በዛ ሰሚት አድርጌ ሪሰርቹን በሚገባ ከሰራው በኋላ በአድቫይዘሮቹ ምክር መሰረት ነው እነሱ የማይሆነውን አውጣ እያሉ አግባብ ያልሆነውን እየተከታተሉ አሁን መስጠት ትችላለህ ካሉ በኋላ ትሰጣለህ። ሰጣው። የተሰጠሁትን ጽሁፍ መጽሐፍ ብዙ ገጽ ነው ያለው በቲዮሎጂ በሪሊጂየስ ስተዲ በኩል ለሶስት ፕሮፌሰሮች ነው የተሰጠው እንዲያርሙ። ኢንተርናል ኤግዛሚነርስ የሆኑ 2 ፕሮፌሰሮች፣ ከኤክስተርናል ደግሞ አንድ ፕሮፌሰር የታወቀ 2 ዶክትሬት ዲግሪ ያለውና ፕሮፌሰር የሆነ ኤክስተርናል ዲግሪ የተለያዩ ሰዎች ጀርመኖች ማለት ነው ተሰጣቸው። ዩኒቨርሲቲ ነው የሚሰጣቸው። እነሱ አንብበው ማርክ ይሰጣሉ ማለት ነው። ሰጡና ይሄ ዲዘርቴሽን ትክክለኛ ሳይንሳዊ ጥናትን የተከተለ ስለሆነ የጀርመን ዩኒቨርሲቲ ስታንዳርድ መሰረት ለዶክትሬት ዲግሪ የሚያበቃ ነው ብለው ጥሩ ነጥብ ሰጡኝና እንዳጋጣሚ ሶስቱም አንድ የሆነ ተመሳሳይ ግምገማ አድርገው ነጥብ ይሰጣሉ። ከዛ በኋላ ከዩኒቨርሲቲው የደብዳቤ ደረሰኝ በኖርማሉ ፕሮሲጀር እንኳን ደስ አለህ ፈታኞቹ ያንተን ሪሰርች ተቀብለውታል፣ አሳልፈውታል። አሁን ግን የሚቀጥለው ስቴፕ ደግሞ ይሄን የጻፍከው ጽሁፍ እና የተከራከርክባቸው ነጥቦች ሁሉ ያንተ ለመሆናቸው የሁለተኛው ደረጃ ደግሞ የቃል ፈተና አለ፣ ዲፌንድ ታደርጋለህ ተብሎ የ6 ወር ጊዜ ተሰጥቶን በ6 ወር ጊዜ ውስጥ ዝግጅት አድርጌ እነዚህን ወደ 400 የሚሆኑ ገጾችን የያዘ መጽሐፍ አሳጥሬ በጭንቅላቴ ይዤ ለሚቀርቡት ጥያቄዎች አስፈላጊውን ዝግጅት ከፈጸምኩ በኋላ በፈረንጆቹ አቆጣጠር ጁን 2 2016 ለቃል ፈተና ቀረብኩ። የቃል ፈተናውን በሚገባ ዲፌንድ አድርጌ የተጠየቁትን ጥያቄዎች በሙሉ መልሼ በዚህ መጽሐፍ ብቻ ሳይሆን በአካባቢ ሌላው የማይመለከተውንም የሚመሳሰለውን ጥያቄዎች ከጠየቁኝ በኋላ ኮሚቴዎቹ ያንን ኢቫሉዌት አድርገው እንደገና ነጥብ ሰጡኝ። ነጥብ ከሰጡኝ በኋላ እንዳጋጣሚ በዚህ አገር ሱማ ኩም ላውዴ የሚባል አለ።
ኩምላውዴ ማግና ኩምላውዴ የሚባል አለ የተለያዩ ደረጃ ነው የሚሰጠው ሱማ የመጨረሻው ነው በጣም ኤክሰለንት የሆነ ማለት ነው ለኔ የተሰጠኝው ግን ማግና ኩምላውዴ የሚል ሰጡኝና ለዶክተሬት ዲግሪ የሚያበቃ ጽሁፍ ስለሆነ ተቀብለናው ብለው የመልካም ዜና መግለጫ ከሰጡኝ በኋላ መጽሐፉን ሰሚት አድርጌ ፐብሊሽ እንዲያደርግ ወሰኑ ማለት ነው ይሄን ይመስላል የጥናቱ ሂደት ማለት ነው ጥሩ ነው ይበቃል እኔ ለነገሩ ለአድማጮች ግልጽ እንዲሆን ነው ሁለት ደግሞ በተለይ ኢትዮጵያና ኢትዮጵያ ውስጥ ላሉ ሰዎች በዚህ ስራ ዘመን በሰፊው ከሚሰሙት ነገሮች አንዱ በኢህአዴግ ዘመን የግይ ዲግሪዎች መንበሽበሽ ስላለ ሰዎች ከዛ ጋር ጥርጣሬ እንዳይገባ ለማድረግ እና በተለይ ደግሞ የምርምር ስራውን በጥርጣሬ ለሚመለከቱት ወገኖች ግልጽ እንዲሆን ነው እንጂ በተለይ በምዕራባውያን ዓለም የጥናት የሳይንቲፊክ ሪሰርች ስታዲውም ዓለም አቀፍነት ባህሪ ያለው ነው እኔ በከፊል ሄጄበታለሁ መንገድ እንደልሶ እስከ መጨረሻው አለኩም እንጂ በደንብ አውቀዋለሁ እንደውላጅ ማለት ግልጽ ለማድረግ ነው እና እንደተረዳሁት ሪሰርቹ ርዕስ እንግዲህ ልማዳዊ ወይም ባህላዊ የኦሮሞ እምነት እና የክርስትና ሃይማኖት የንጽጽር ጥናት ነው ኮምፓራቲቭ ስታዲ ነው ይሄንን ርዕስ መጀመሪያ ገረመኝ እንዲያውም ልማዳዊ እምነቶችን ለመቀበል ከሚንገራገሩት ወገኖች ግንባር ቀደሞቹ የሃይማኖት ሰዎች ናቸው ናርሶ ራሱ የሃይማኖት መሪ ሆኖ የሃይማኖት አባት ሆነው ይሄንን ነገር ለመስራት ወስነው መስራቶም የሚያስደንቅም ነው በኔ በኩል እና ኮምፓራቲቭ ስታዲ ነው ያደረጉት እስቲ ባጭሩ ደግሞ በኦሮሞ ልማዳዊው የዋቅፈና እምነትና በዘመናዊ የክርስትና እምነት መካከል መመሳሰል መለያየት የሚሉትን ያዩዋቸውን ነገሮች በዚህ በጥናቶ የደረሱባቸውን ነገሮች ያው ትላልቆቹን ነጥቦች አጠቃጠር አድርገው ቢያስቀምጡልን በጣም ጥሩ ነው ይሄንን ከዚህ በፊትም በተለያዩ ኢንተርቪዎች ለመስጠት ሞክሬያለሁ ልጀምርና ከራስ ባዮግራፊ ልጀምር የተወለድኩት ከኦሮሞ ቤተሰብ አባትና እናት ገበሬ ከሆኑት ሲሆን በተለምዶ የተጠመቅኩትና ክርስትና የተነሳሁት በኦርቶዶክስ ቤተክርስቲያን ነው ወላጆችም እንደዛ ነበሩ አባቴ በተለይ እና አያቴ ቤተክርስቲያንም እየሄደች የዋቅፈናን ሃይማኖት ትከታተላለች የአባቴ እናት ማለት ነው በልጅነቴ አያለው የምታደርጋቸውን ስነ ስርዓቶች የአምልኮ ስነ ስርዓቶችን በጣም ልጅ ሆኜ እየተከታተልኩ ነበር ያደኩት ከዛ በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን የአንድ ቤተክርስቲያን አባል ሆኜ ተጠምቄ የክርስትናን ሃይማኖት ምንም ባይገባንም የሚናገሩት የግዕዝ ቋንቋ ስለሆነ ለነገሩ ቄሱ የቤተክርስቲያናችን ቄስ የነበረው ኦሮሞ ነውና የጥየን አሳለም ይሄ ኤሌመንተሪ ደረጃ ገብቼ እየተማርኩ ያለው በአንድ አጋጣሚ የመካነ ኢየሱስ ቤተክርስቲያን አባል ሆንኩና ከኦርቶዶክስ ወደ መካነ ኢየሱስ ቤተክርስቲያን አባልነት ተቀየርኩ ማለት ነው ከዛ በኋላ የቤተክርስቲያንን መካነ ኢየሱስ ቤተክርስቲያንና የኦርቶዶክስ ቤተክርስቲያንን የአምልኮ ስነ ስርዓት አቃለሁ የሚያመልኩትንም በደንብ አይቼ ያደኩበት ጉዳይ ነውና ሲያስተምሩን የነበሩት ቄሶቻችንንም ወንጌላውያንንም አስታውሳለሁ የሚያስተምሩ ከሆ መጀመሪያ ጀምሮ የተነገረን ኦሮሞ እምነት የሌለው አረመኔ እግዚአብሔርን የማያቅ እንደሆነ አድርገው ነው ሲያስተምሩን የነበረ በሁለቱም ቦታ ማለት ነው የኦሮሞ ህዝብ በጨለማ የሚመላለስ
እግዚአብሔርን የማያቅ የጣዖት አምላኪ ቃልቻን የሚያመልክ ህዝብ አድርገው ነው የሚገልጹና ይነግሩን የነበረ ወይም የሳይጣን አምላኪዎች ይሄን እየሰማሁ እያስተማሩን ካደኩ በኋላ እድል አግኝቼ አዲስ አበባ መካነ ኢየሱስ ቴዎሎጂ ስኩል ገባ 1978 ዓመተ ምህረት በፈረንጆች ማለት ነው በእኛ በኢትዮጵያ አቆጣጠር 1971 ማለት ነው ገባሁና ለ4 ዓመት ያህል ተከታተልኩ ተማርኩ ከዛ አገልግሎት ጀመርኩ ከአገልግሎት በኋላ የሁለተኛ ዲግሪ ለመማር ወደ ደቡብ አፍሪካ ሄድኩ እና እዛ አሁን ዩኒቨርሲቲ ነው የገባሁት ሴሚናሪ ሳይሆን ዩኒቨርሲቲ ማለት ሊበራል ስኩል ነው ናታል ዩኒቨርሲቲ በኳዙሉ ናታል የሚገኝ ነው ስማር ብዙ ነገሮችን መንካት ነበረብን የአፍሪካን ቲዮሎጂ ነው የምንማረው የኛ ፕሮፌሰር የጥቁራዊ ጋናዊ ነበረ የደቡብ አፍሪካ ጥቁር ፕሮፌሰር ነበረ ፈረንጆቹም ነበሩ ሲያስተምሩ ነበርና እዛ ላይ የአፍሪካ ቲዮሎጂ የአፍሪካ ሪሊጅን ምን እንደሆነ አፍሪካን ትራዲሽናል ሪሊጅን ነው ይሉታል በሚገባ ቀጥቅጠው አስተማሩ እና አወዳድረው ማለት ነው በዚህ ትምህርቴ ኮርስ ውስጥ እና ቀድሞ ሴት አያቴ የምትከተለውን ሃይማኖት እያነጻጸር ዞሮ መጣ በጭንቅላቴ ውስጥ ያለው ሳይና የክርስትናን ቲዮሎጂ ስመለከት የኦሮሞ ህዝብ ከመጀመሪያው ጀምሮ የክርስቲያን ሚሽነሪስ እንደሚሉት ሳይሆን የኡነተኛ አምላክ እንደነበረ ተረዳሁ ማለት ነው ባጭሩ እና ይህ ህዝብ እግዚአብሔር የሰማይና ምድርን የፈጠረ አምላክ እያመለከ ጣዖትን ሰርቶ እንጨትንም ሰርቶ ድንጋይንም ቀርጾ ያልሰገደበት አምላክ መሆኑን ካወቁ በኋላ የተለያዩ ሰዎችም ጽፈውታል አልሜዳ ሌሎች የውጪ ሰዎችም የኦሮሞ ህዝብ ጉድ የለውም እንጨትም ሰርቶ ምንም አድርጎ ጣዖት ማምለክ አቅም ብለው የጻፉትንም ካነካካው በኋላ አወቁ ማለት ነው ምክንያቱም የኦሮሞ ህዝብ ዋቅፈታ እንደ ማንኛውም የሞኖቴይዝም ሪሊጅን የዓለም ሪሊጅን አንዱ ሪሊጅን እንደሆነ ገብቶኝ ተምሬ ወጣሁ ማለት ነው ማስተርሴን ጨርሼ ስገባ ማለት ነው ከዛ በኋላ ባይብል ስኩል አስተማርኩ በሌላም የአፍሪካ ሊበሬሽን ቲዮሎጂ ሌላም እየተማርኩ ማለት ነው ሳስተምር የተማሪዎች ግራ ገባቸው ምክንያቱም እንደዛ እነሱ የሚያምኑት ኦሮሞ ቃልቻን የሚያመልክ ሰይጣንን የሚያመልክ እንጂ እውነተኛ እግዚአብሔርን የሚያመልክ አድርገው ስላልለመዱት ያሁን ቄስ ሆኖ እንዲያው የሲኖዶስ ፕሬዝዳንት ሆኖ የሰራ ሰው አስተማሪ ሆኖ ደግሞ የለም እውነተኛ ማወቅ አለብን ብሎ ሲያስተምር ግራ ገባቸው ብቻ አንድ በአንድ ተማሪዎችን ሳስተናገባ 2 ዓመት ከዛ በኋላ እድሉ አገኘውና ቤተክርስቲያን ወደ መካነ ኢየሱስ ወደዚህ ሀገር ላከችኝ መጣውና በዚህ በሰለጠነውና ሊበራል ሆነ የኢቫንጀሊካል ቸርች እንደ ቄስ ማገልገል ጀመርኩ ማለት ነው ይገርማል እነዚህ አሁን ያለው ቤተክርስቲያን የመካነ ኢየሱስ ቤተክርስቲያን ያቋቋሙት ሚሽነሪዎች የወጡበት ቤተክርስቲያን ማለት ነው እዚህ ስመጣ የ21ኛው ቲዮሎጂ ደግሞ ካለኝ እምነት ጋር በጣም የሚመሳሰል ነው ይሄ ሂደቱ አለ ነገር ግን አገር ቤት ያለው የታዘብኩት ነገር አለ የኦሮሞ ህዝብ እሬቻ የሚለውን ታንክስ ጊቪንግ በየዓመቱ የሚያከብረውን ሲያከብር አንዳንዶቹ ቤተክርስቲያኖች ይፈቅዳሉ ለምሳሌ የኦርቶዶክስ አባሎች ይሄዳሉ የፕሮቴስታንቱ አይልኩም ምክንያቱም ይሄ
የጣዖት አምልኮት ነው ተብሎ እንትን ይላል። ህዝቡ ግን እዛ ይሄዳል፣ መሄድም ይፈልጋል፣ ጥያቄ ያስነሳል። ለምን ትከለክላላችሁ ይላል። የኛን ባህል የተመለከተ አንዳንድ ነገሮችን ለምን ትከለክሉናላችሁ እያሉ እኛን ቻሌንጅ ያደረጉን ነበረ። ለመግለጽ ሞከርኩ። ተው ባካችሁ፣ የኦሮሞን ባህል አንዳንዱ ከክርስትና እምነት ጋር የሚመሳሰል ብዙ ነገሮች ስላለ ተው ብዬ ብላቸው የሚሰማኝም አልነበረም። ይሄ እንግዲህ በጭንቅላቴ ውስጥ ጥያቄ ፈጠረ ማለት ነው። እውነትም የኦሮሞ ሃይማኖት ከመጽሐፍ ቅዱስ ወይም ከክርስትና ሃይማኖት ጋር ይቃረናል ወይስ ተመሳሳይነት አለው? ያ ከሆነ የሚመሳሰልበትን መንገድ እና የሚለያዩበትን መንገድ ማወቅ አለብኝ ብዬ ሳይንሳዊ ጥናት ጀመርኩ ማለት ነው። በጀመርኩት መሰረት ይገርማል፣ ብዙዎቹ ተመሳሳዮች ናቸው። እንጀምርና ከዚህ በፊትም ኢንተርቪው በኦፕራይድ ላይ በወጣው ላይ እንደሰጠው የኦሮሞ ህዝብ ዋቃ ቶክቻ ነው የሚለው ሰማይና ምድርን የፈጠረ የኦሮሞ ኢቫንጀሊካል ቸርች እና ክርስቲያኖችን በሙሉ ሲጸልዩ ዋቃ ቶክቻ ይላሉ። ይህ ማለት ይሄንን ቃል ዋቃ የሚለውን የመጽሐፍ ቅዱስ ተርጓሚው ኦኔሲሞስ ነሲብ ሂካ አዋጂ ማለት ነው። በሂብሩ ቋንቋ ያህዌ፣ በግሪክ ቋንቋ ቴዎስ፣ በላቲን ቋንቋ ዴኦስ፣ በጀርመን ቋንቋ ጎት፣ በእንግሊዘኛ ቋንቋ ጎድ የሚለውን ዋቃ በሚለው ተክቶታል። ስለዚህ ስትሄድ የኦሮሞ ቤተክርስቲያኖች ጸሎታቸውን ሲጀምሩት እና አድሬስ የሚያደርጉት ለዚህ ዋቃ ነው። ጸሎታቸው አንድ ነው። የሚያመልኩትም አምላክ ዋቃ ብለው ነው። የሚፈጽሙት የአምልኮ ስነ ስርዓቶች አሉ። እነዚህ ለምሳሌ የመከር በዓል የሚባል ይሁዶች አላቸው። እግዚአብሔርን የሚያመልኩበት ዝናብ ወራት ካለፈ በኋላ እግዚአብሔር ሆይ ችግሩን ጊዜ ጨለማን ጊዜ አሳልፈ አሁን ለዚህ አደረስከን ምርት ማገኘን ብለው የመከር በዓል የሚባል ብሉይ ኪዳን አለ። ይሄኛው ስታነጻጽረው ከኦሮሞ ጋር ኢሬቻም እንደዚሁ የክረምት ወራት አልፎ የመከር በዓል ነው። ስለዚህ ታንክስ ጊቪንግ ነው ማለት ነው። እግዚአብሔርን የማመስገን ማለት ነው። አንድ ነው ማለት ነው። በተለያዩ ቋንቋ ይነገር እንጂ አምልኮ በተለያየ ቦታ ይፈጸም እንጂ የሚሰሩት ስነ ስርዓቶች ተመሳሳይነት አላቸው ማለት ነው። ሌላው የሚገርመው ነገር የኦሮሞ ህዝብ ከጥንታዊ የኩሽ ሃይማኖት ከአባቶቹ ማለት ነው የወረሰው ከዚህ ከኢሬቻ ተመሳሳይ የሆነ ጉባ የሚባል ኢፋኖ የሚባል በአዲስ ዓመት የሚሰሩት ስርዓት አለ። ጣምቦራ መስቀላ የሚባለው ነገር ነው። ይሄ ነገር የኦሮሞ ህዝብ ጠዋት ተነስቶ ይህንን መስቀላ ያከብራል። ጉራጌውም ያከብራል። ሌላ የኢትዮጵያ ህዝብ በሙሉ ያከብራል ማለት ነው። ይሄንን ወላይታዎች ያከብራሉ። ሁሉም ያከብራል። ሁሉም በኢትዮጵያ ውስጥ ይሄንን ጥሩ ነገር ኢትዮጵያ ኦርቶዶክስ ቸርች ኢንካልኩሌት አድርጎ ተቀብሎት በዚህ በየትኛውም አገር የሌለው የኢትዮጵያ ኦርቶዶክስ ቸርች ይሄንን ከመስቀል ጋር አዛምዶ መስቀል እውነተኛው መስቀል ከሰማይ ወረደ ብሎ ተቀብሎት ያመልካል። ስለዚህ የኦርቶዶክሱ መስቀልና የኦሮሞ መስቀል የኢትዮጵያ መስቀል አንድ ነው። ነገሩ ግን የመጣው ከጥንታዊ የኩሽ ሃይማኖት ነው፣ ከክርስትና ሳይሆን። ነገሩ ግን ተመሳሳይነት አለው። ይሄ ይመሳሰላል። ሌላው የሚገርምህ ነገር የኦሮሞ ህዝብ ጅላዩ የሚባል አባ ሙዳ ወይም እውነተኛው ቃሉ
ከሰማይ የወረደ ተብሎ ዘሩ ከዛ መጣ ተብሎ የሚወራለት በየጊዜው እዛ ይሄዳል ሙዳ ሄዶ ቪዚት ያደርጋል እና የሱ የቦታ ሄዶ ቡራኬ ተቀብሎ ይመለሳል ማለት ነው ይማርቀዋል የአባገዳዎች ይሄንን ያደርጋል ተመሳሳይ የኦሮሞ እስላሞች ሼክ ሁሴን ባለበት ወደ ባሌ ይሄዳሉ ሂጅራ ይላሉ እነሱ ደግሞ ሄደው ቅዱሱ የሃይማኖት መሪ ያለበትን ቦታ ይሄዳሉ በተመሳሳይ የኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን በየዓመቱ ሂዳር ማርያም ወይም ደግሞ ቅዱስ ቁልቢ ገብርኤል እየተባለ ይከዳል እና ቅዱስ መቃብር ቅዱስ ቦታን የቪዚት የማድረጉ ተመሳሳይነት አለው ማለት ነው ቅዱሳንን ቪዚት የማድረጉ ይሄ ሌላ ነው ስለ መንፈስ ቅዱስ በተመለከተ ብዙ ተመሳሳይ ነገር አለ ይገርማል የኦሮሞ ክርስቲያኖች እንበል ፕሮቴስታንቱም ኦርቶዶክሱም ካቶሊኩም አንድ የጋራ የሆነ ነገር አላቸው መጥፎ መንፈስ በሽታን ያመጣል ሰውን ይይዛል የሚል ስለዚህ ኤክሶርሲዝም የሚባል አጋንንትን የማውጣት ሪቹዋል ይፈጽማሉ ስነ ስርዓት ይፈጽማሉ ይሄ ዛሬ ቢተው በጥንቱ የኦሮሞ ዋቀፈና ውስጥም ይሄንን በመጥፎ መንፈስ የተያዘን ሰው ለማዳን ሲሉ ቃሎቹ የሪቹዋል ኤክሰርሲዝም ይሄ ማውጣት ማዳን ጉዳይ ይፈጽማሉ የኦርቶዶክሱም ቤተክርስቲያን ቄሶችን ይሄንን ይፈጽማሉ አጋንንትን ያወጣሉ እናወጣለን ብለው ይሰራሉ የጴንጤቆስጤ ቤተክርስቲያኖችን ዛሬ የክፉ መንፈስ የያዘውን ሰው ያድናል ብለው ይሄንን ተመሳሳይ ስራ ይፈጽማሉ ማለት ነው ስለዚህ ተመሳሳይ ነው ማለት ነው ይገርማል ብዙ ቦታ ይመሳሰላል ብዙ ነው ይሄ ነው ብዬ ልነግርህ አልችልም ብዙ ቦታ ካጠናው ጥናቶች በመጽሐፍ ቅዱስ በመጽሐፍ የዲሰርቴሽን ውስጥ ፐብሊሽ ነው ይወጣል አይ ሆፕ ብዙዎች ያነባሉ ብዬ አስባለሁ ክርክርም ሊያስነሳ ይችላል የማይቀበሉ ሊኖሩ ይችላሉ የግድ መቀበል የለባቸው የመጀመሪያው ጥናት ስለሆነ ሌላው ደግሞ የሚያፈርስም ቢያመጣ ቢከራከር ደስተኛ ነኝ ለነገሩ ግን ብዙ ተመሳሳይነት አለውና ጥቂት ልዩነቶች አሉት ጥቂት ልዩነቶች የቲኦሎጂ ሰዎች ያቃሉ ስለ ኃጢአት ውርስ የሚባል ነገር አለ በክርስትና ሃይማኖት የተወለደ ሰው በሙሉ ኃጢአት የውርስ ኃጢአት አለበት ከአዳም የሚመጣ የሚል እምነት አላቸው አለ የቤተክርስቲያን ሰዎች በዋቀፈና ሃይማኖት ግን ይሄ የለም ህፃናት ኃጢአት የላቸው የውርስ ኃጢአት የሚባል ነገር የላቸው ይሄ ልዩነት ነው ማለት ነው እና ሌሎችም በጣም ጥቂቶች ልዩነቶችን በመጽሐፉ ላይ አስቀምጫለሁ ይገርማል በቻርት አስቀምጬ ነው ጎን ለጎን ያስቀመጥኩትና የኔ ቄሶች እንደኔ አይነቶቹ ብዙ የሚቃወሙ ሊኖሩ ይችላሉ ሐሳቡን ይቃወሙ ሰውን ግን በትክክል መቃወም መቻልም ስልጣኔ ነውና በስነ ስርዓቱ መቃወም መቻልና የተሰራውን ጥናት በጥናታዊ መንገድ የሚያቀርብ ሰው ባይ በጣም ደስ ይለኛል ይሄ ነው ይመስላልባቸው ነገሮች ጎላ ያሉ ሲመጡ ትልቅ ጉዳይ ሆኖ ሲነሱ ስንሰማ የምናስታውሳቸው ነገሮች አሉ በህይወታችን ውስጥ በልጅነቴ መለስተኛ ሁለተኛ ደረጃ ደርሼ እንደሆነ አላቅም አንድ አዛውንት ሰፈራችን አሉ በጣም አዋቂ እንደሆኑ ነው የሚታመነው ታሪክ ጊዜ ብዙ ነገር አንዳንዶቻችን ያው ተንቀሳቃሽ ኢንሳይክሎፒዲያ ያልን ቀልባቸዋለን ሰውየው ትምህርት ቤት ሄደው አያውቁም ግን በተፈጥሮ ትልቅ እንትን ያለ ችሎታ ያላቸው ናቸው እኔ ደግሞ
ጥያቄ መጠየቅ አበዛለሁ አጋጣሚ ሳገኝ ምናልባት እሱ ለምዶብኝ ይህን ስራም ያስኩ እንደሆነ አላውቅም እና አንድ ቀን ጠየቅኳቸው ለምንድን ነው ፈረስን በቅሎን አህያን የመሳሰሉት ከብቶች የማይበሉት አልኳቸው ዛሬ እንግዲህ በእኛ አካባቢ በዙሪያችን ራሱ በተለይ ሁለት ቃላት ሐላል ሐራም በጣም ትልቅ ጉዳይ ነው እና ጠየቅኳቸው ባጭሩ አላላ ሂንጉረኑ አሉኝ ይሄ ወደ አማርኛ ሲተረጎም አያመነይኩም ማለት ነው ይሄ ደግሞ ዝም ብሎ አስቀምጦ ማኘክ ምናምን ሳይሆን እንደውም ባዮሎጂካል ነው ይሄ አያያዝኩት በኋላ ላይ ባዮሎጂ ውስጥ የሰማሁት ብሩማይኒንግ የሚል ቃል አለ እና እውነትም እነዚህ ፈረሶች በቅሎ አህያ ድፍን ሸሆና ከብቶች ይባላሉ ኮቴ ዱዳ በኦሮሚኛ ኮቴያቸው ድፍን የሆነ በተቃራኒው የላሞች የበሬዎች ደግሞ ክፍት ነው ሸሆናቸው ኮቴያቸው እና ድፍን ሸሆና ያላቸው የፈረስ አይነቶቹ አያመነይኩም ይሄ ዝም ብሎ ተራ መብላት ሳይሆን ይሄ ማመንጀግ በሳይንሱም ገጠር ያደጉ ሰዎች እናውቃለን ከብቶች ማታ ሲተኙ ላሞች በሬዎች በጎች ፍየሎችም ቀን ሲለቃቅሙ የዋሉትን ሁሉ ወደ ላይ መልሰው ሌሊቱን ሙሉ ሲያኝኩ ሲያድሩ እናስተውላለን ያ ዝም ብሎ ማኘክም ብቻ አይደለም በዚያን ጊዜ ከሰውነታቸው ውስጥ ዲስቻርጅ የሚሆኑ ኬሚካሎች አሉ ከሱ ጋር ያዋሃዱ ነው የሚያኝኩት ያ ሲሆን ከሳሩ ጋር ከምናምኑ ጋር ያነሷቸው መርዛማነት ያላቸው ቶክሲክ የሆኑ ነገሮች በዚያ ከሰውነታቸው በሚወጣው ኬሚካል ዲቶክሲፋይድ ይሆናሉ ይረክሳሉ ማለት መርዘኝነታቸው ይቀራል ኒውትራል ይሆናሉ ሁሉ የሚጠጡ የሚበሉት እንደ ሰው ከብቶችም በደማቸው ውስጥ አብዞርብድ ይሆናል ስለዚህ ባለ ክፍት ሸሆናዎቹ የሚያመነይኩት በዚህ አይነት ሁኔታ የበሉትን ነገር በርዛማነቱ ስለሚያስወግዱ አያሳስብም ባለ ድፍን ሸሆናዎቹ ግን ኮቴዱ ግን እንዳለ ስለሚወጡ መርዙንም ሆነ ያ ነገር ከሳር ከምናሙ ጋር ያገኙት እንዳለ ሰውነታቸው ገብቶ ከደም ከስጋቸው ጋር ተዋህዶ ለኛ መርዝ ይሆናል ይሄ እምነት ስላለ ነው የማንበላቸው ይሄ እንግዲህ በባህላዊ የዋቀፈና እምነት ላይ ተመስርተው ከተቀመጡት ህጎች ዛሬ እንግዲህ በክርስቲና እምነትም በእስልምና ትላልቅ እንትኖች ሐላል የሚበላ ሐራም የማይበላ አንዳንድ ይሄን ሳስታውስ እነዚህ ዘመናዊ ሃይማኖቶች ባህላዊዎቹን ወስደው ጀስት ህግ አውጥተውበት ፎርማላይዝ አድርገው መልሰውልን ይሆን እንዴ ያልኩላሴ ጠይቃለሁ እና የዚያ ብዙ ነገሮችን ማሳት ይቻላል ባህላዊዎቹ እምነቶች ለዛሬው ዘመናዊ እምነቶች መሰረታዊ የሆኑ ሐሳቦች እንደያዙና የቃሎች ምናምኖች ሁሉ ነገሩ በልሳን መናገሩን ቃሎች ዘንድ አለ እኔም አቀው እነዚህ ነገሮች አሉና ያ ብዙ ሊያናግረን ይችላል ወደምቀጥለው እንለፍና እንግዲህ ዲዘርቴሽኑ አንድ ምክንያት ነው ከዚያ ጋር በተቀራራቢ ጊዜ ውስጥ የተከናወነ የመጽሐፍ ቅዱስ ትርጉም ምክንያት ሆኖ ትችቶች ሲቀርቡበት ነበሩ በትላልቅ ሚዲያዎችም እንደነ ዶች ቬሌ እንደነ ቪኦኤ ምን ያክል ለነዚህ መልስ እንደሰጡ አላቅም ግን እነዚህ ትችቶች እስቲ አጠር አድርገው ሳማራይዝ አድርገው ምን እንደተባሉ ነው የሚያያዋቸው አሉ ግን ለአድማጮቻችን እስቲ ባጭሩ ቢያስቀምጡልን በጣም ጥሩ ተስፋዬ የሚገርም ጉዳይ ነው ያጋጣሚው ጉዳይ ነው እኔ ዲዘርቴሽንን የጨረስኩበት ጊዜና የጀርመን ሉተራን ባይብል ሪቫይዝድ የሆነ መጽሐፍ ቅዱስ አዲስ የተረጎሙበት ጊዜ አንድ ነው
በአንድ ዓመት ነው የወጣው። እስቲ ላስቁሞትና ይሄ ትርጉም ለምንድን ነው ያስፈልገው? ይሄ የተለመደ ነው? ጊዜ ጠብቆ የሚካሄድ ነው? ለምን ተካሄዳው? ከዚህ በፊት ሰጥቻለሁ። እንግዲህ እኔ መጽሐፍ ቅዱስን መተርጎም የተለመደ ነው። ዛሬ አይደለም የተጀመረው። ማንም በእጁ ያለው መጽሐፍ ቅዱስ ተተርጉሞ ነው ያለው። ከቁርአን ልዩ የሚያደርገው መጽሐፍ ቅዱስን የመተርጎሙ ባህሊ ነው። እንበል መጽሐፍ ቅዱስ መጀመሪያ እንደ መጽሐፍ ቅዱስ ሆኖ የወጣው እንደ መጽሐፍ ቅዱስ ሊቃናት ከ900 እስከ 500 ዓመት ዓለም ጊዜ ውስጥ በተለያዩ ጊዜ የተጻፉት መጽሐፎች አንድ ላይ ተሰብስበው ቀረቡ እና እንደ አዲስ ኪዳንና ብሉይ ኪዳን የሚባል ክፍል አላቸው። ብሉይ ኪዳን በዳሪዮስ በፐርሺያን ዘመነ መንግስት ኢምፓየር ጊዜ በ500 ዓመተ ዓለም ውስጥ ነው የተጻፈው። መጀመሪያ በሂብሩ ቋንቋ፣ ከዚያ በኋላ ወደ ሶስተኛው ምዕተ ዓለም ከክርስቶስ ልደት በፊት ነው 70 ሊቃውንት የመጀመሪያውን ትርጉም ብሉይ ኪዳን ወደ ግሪክ ተረጎሙት። ትርጉሙ ያስፈልገበት ምክንያት ለመጀመሪያ አሁን የፐርሺያን ኤምፓየር ጊዜ አልፎ የግሪክ ኤምፓየር መጣ። የግሪክ ኤምፓየር ግሪኮች እስከ ሚድል ኢስት እስከ ፋሪስ እስከ ፐርሺያ እስከ ዛሬው ኢራን እና ኖርዝ አፍሪካን ጭምር የገዙበት ዘመን ማለት ነው፣ ኢጅፕትን ጨምሮ ማለት ነው። ስለዚህ በእነሱ ጊዜ የገዢው መደብ የግሪክ መደብ አማርኛ በመጽሐፍ ቅዱስ ሳችሁ ወደ ግሪክ መተርጎም አለበት ብሎ የአስተዳደር ቋንቋ የግሪክ ስለሆነ ይሄንን እንዲያደርጉ ባዘዘው መሰረት 70 ሊቃውንት ተሰብስበው ወደ ግሪክ ቋንቋ ተረጎሙ ማለት ነው። እና አሌክዛንድሪያ ቁጭ ብለው ነው የተረጎሙት። ሰብቱ ኤጀንት ነው የሚባለው በግሪኩ ቋንቋ። ከዛ በኋላ ቆይቶ ይሄንን ይዘው ነው 341 ዓመተ ምህረት እና ባሰላማ ወደ የግሪኩን ትርጉም ይዘው ነው ወደ ኢትዮጵያ የመጡት እና አክሱም ያረፉት። መጀመሪያው የኦርቶዶክስ ቤተክርስቲያን ቋንቋ ግሪክ ነበርና ከግሪክ ይሄ አይሰራም ህዝቡ ስላልገባው አክሱም አካባቢ ያሉትን ሰዎች ስላልተቀበሉት በአምስተኛው ምዕተ ዓለም 9 መናኩሳት 9 ጻድቃን ይላሉ የኢትዮጵያ ኦርቶዶክስ ቤተክርስቲያኖች ከሶሪያ መጥተው መጽሐፍ ቅዱስን ወደ ግዕዝ ተረጎሙት። ከኮፕቲክ እና ከግሪክ ማለት ነው። ህዝቡ በሚያውቀው ቋንቋ ተረጎሙ። ከግዕዝ ወደ አማርኛ ተተረጎመ። ከአማርኛና ከአንዳንድ ትርጉም ደግሞ ወደ አፋን ኦሮሞ ተተረጎመ። አሁንም እየሄደ ነው ትርጉም መጽሐፍ ቅዱስ በየቋንቋዎቹ ይተረጎማል። የተተረጎመው በአዲስ ቋንቋ በአዲስ ኮንሰፕት እየተሻሻለ ይመጣል። የኦሮሞ መጽሐፍ ቅዱስ መጀመሪያ የተረጎመው ጆን ሉድዊግ ክራፍ የሚባል አዲስ ኪዳን የተረጎመው 1872 ዓመት አካባቢ ነው የመጀመሪያው። ከዛ ቀጥሎ 1899 ሂካ አዋጂ ኦኔሲሞስ ነስብና አስቴር ገኖ ተረጎሙ። የሱ ትርጉም ያረጀ ቋንቋ ስለሆነ አሁን እንደገና ሪቫይዝድ ሆኖ ተተረጎመ ማለት ነው። ለወደፊትም እንደዚህ ይቀጥላል። ትርጉሙ ልማዱ ነው ማለት ነው። ይሄንን በተመሳሰለ በእንግሊዘኛው ብዙ ጊዜ ተተረጉሟል፣ ተሻሽሏል። ከኪንግ ጄምስ ወደዛ ጀርመንኛው ከሉተር 500 ዓመት በፊት የተረጎመው ባይብል እንደገና ተተረጉሟል። 1984 ዓመተ ምህረት ነው መሰለኝ
አዲስ ትርጉም መጣ። አሁን ሶስተኛ ጊዜ 2017 ጀርመኖች የጀርመን ቤተክርስቲያን ፕሮቴስታንት ቤተክርስቲያኖች መጽሐፍ ቅዱሳችን በአዲሱ ቋንቋ በአዲሱ ኮንሰፕት መተርጎም አለበት ብለው ቤተክርስቲያን ሰዎች ወስነው የተረጎሙት ትርጉም ነው ማለት ነው። በአጠቃላይ መጽሐፍ ቅዱስን መተርጎም አዲስ ነገር አይደለም፣ ያለና የሚኖር ለወደፊት የሚቀጥል ጉዳይ ነው። እሺ ወደ ትችቶቹ እንመልስና እንግዲህ ጠቅለል አድርገው የተሰነዘሩበትን የተባሉትን እስቲ እንዳው ቢያስቀምጡልን። በጣም ይገርምሃል፣ የኛ ሰዎች እንዴት እንደሚተቹትም ምን እንደሚተቹትም ያውቁ እንደሆነ አላውቅም። ማሳሰብ የሚፈልገው የምትተቻው ሐሳብን እንጂ ሰውየውን አይደለም። በሰለጠነው ሀገር ማለት ነው። ሐሳብን መቃወም መተቸት ትችላለህ። ሰውን ግን መስደብ፣ ማቃለል፣ ክብሩን ማንሳት በሕግም በእግዚአብሔርም ዘንድ የተከለከለ ነው። እንደኔ እምነት እንደ ቄስ እምነትና እንዳደኩበት ባህል ይሄ ተገቢ አይደለም። ይሄንን ለማለት ያነሳሳል አንዳንድ ሰዎችን ስም መጥራት ግዴታ ይሆንብኛል። የገረመኝና ብዙ ሰዎች ብዙ የማይፈለጉትን አስፈላጊ ያልሆኑትን ቃላቶችን ተጠቅመው ሰድበውኛል። ለምሳሌ ያህል የኢሳት ጋዜጠኛ ነው መሰለኝ አቶ ሉሉ ከበደ መግቢያቸው ላይ አንድ እናት 8 ልጆች ወለደች፣ የ8ኛው ሌባ፣ ሰራቂ፣ ደብዳቢ፣ የማይታዘዝ የገማ ሰው ነበረ፣ 7ቶቹ ጥሩ ናቸው። ይሄ ኢትዮጵያ ከወለደቻቸው ሰዎች ምሳሌ ነውና ከገሙት የኢትዮጵያ ልጆች አንዱ ቄስ ዶክተር በንቲ ነው ብሎ ሰድቦኛል። ኮፒ አድርጋለሁ፣ አስቀምጫለሁ። ሰው የት እንዳሉ ባላቅም ማወቅም አያስፈልገኝም፣ ይደርስበት ይሆናል። በዚህ ጀርመን አገር ከሆነ ግን እንደዚህ አይነቱ በሕግም ያስከስሳል። ሰውን መስደብ፣ ሌባ እንደዛ ብለህ አትልም። ለምን ወንድሜ ጋዜጠኛ የጋዜጠኛን ኤቲክስ ሊቶ ግለን እንደነካ ለሱ ህሊና ልተውና ምናልባት ጊዜ ይመጣ ይሆናል ሁሉም የሚጠየቅበት እና ግን ይሄ አይጠበቅም። ሌላው ትችት ሲባል ሐሳብን መተቸት ሲገባ ልሳን አምሳሉ ገብረ ክዳን አርጋው የሚባለው ሰውዬ ኦኔጋዊ ፓስተር እያለ ማስረጃ ይኑረው አይኑረው አላቅም፣ የኦኔግ ፓስተር እያለ እኔ የመካነ ኢየሱስ ቄስ ነበርኩ፣ አሁንም ደግሞ የኢቫንጀሊካል ሉተራን ቸርች ኦፍ ጀርመኒ ቄስ ነኝ እንጂ የኦኔግ ቄስ አይደለሁም። እንደዛ እያለ እየጻፈ ስድቡንም ቀጥሎ እኔንም ሰድቦ የኦሮሞንም ህዝብ ሰድቦ ጋላ እያለው እየሰደበው እነዚህ ጋሎች ከውጪ መጡ ብሎ ያን ሁሉ ጻፈ። ሐሳቡን ትቶ ወደ ሌላው ማለት ነው። እና ያ ሁሉ አስፈላጊ ነው ወይ ነው የኔ ጥያቄ። ሰው እንግዲህ እንዴት እንዳደገ ነው የሚወስነው። የት እንዳደጉ አላቅም። የኢትዮጵያ ህዝብ ግን የምናውቃቸው የሰውን ክብር አይነኩም፣ ከነኩም ትክክል አይደለም የሚነኩ ሰዎች። እኔም ከኦሮሞ ብሔረሰብ የተወለድኩ ስለሆነ የኦሮሞ ባህል ሰፉ የሚባል አለው። ሰው ይከበራል፣ ሐሳቡ ግን መቃወም ትችላለህ፣ እሱም የሚከለክል ነገር የለም። ስለዚህ የሚገርመው የተሳሳተ አስተሳሰብ የኔን ዶክትሬት ሪሰርች እና የመጽሐፍ ቅዱሱን ነገር አጣምረው አስቀምጡት። ይሄ ሰውዬ መጽሐፍ ቅዱስን የኢትዮጵያን ስም ከመጽሐፍ ቅዱስ አውጥቶ ዶክትሬቱን አገኘ። ምን አይነት ዶክትሬት እያለ በሚዲያቸው ይጽፋሉ።
ነገሩ የሚገናኝ ነገር አይደለም። አንዱ ጥያቄ ይሄ ነው ዶክተር በንቲ እንግዲህ ከነዚህ በተለያዩ ሚዲያዎች ላይ ከቀረቡት የተወሰኑትን አይቼ አዳምጫቸዋለሁም አንብቤያቸዋለሁም። የት ጋር ነው የሚገናኘው የእርስዎ ዲዘርቴሽን እና የመጽሐፍ ቅዱሱ ትርጉም? በመጽሐፍ ቅዱሱ ትርጉም ውስጥ ተሳትፈዋል? ሀሳብ አቅርበዋል? የት ጋር ነው የሚገናኘው? ይገርማል። በኦፕራይድ ዶች ቬለ የጀርመን ራዲዮ ጋዜጠኛ ማርጋ ዮናስ ነው ጠየቀኝ። ባለፈው ኦገስት የጠየቀኝም በስልክ ነው የጠየቀኝ እና ኢንተርቪው ካደረገ በኋላ መልስ ሰጥቻለሁ። በዛ መልስ ላይ የመጀመሪያው ጥያቄው አንተው እንደጠየቀኝ ስለ ዲዘርቴሽን ነው የጠየቀው። ስለ ዲዘርቴሽን ከነ ርዕሱ ሰጠሁ ማለት ነው። አሁን የሰጠው ርዕስ ኮምፓራቲቭ ሪሊጅን እንደሆነ ከዛ በኋላ ወደ ዋናው መጠየቅ ወደ ፈለገው ስለ ጀርመኑ ባይብል ትራንስሌሽን አለፈና ጠየቀኝ። ለምን እንዴት ማን እንደተረጎመ በዛ ላይ እኔ በሰጠሁት የኔ ቃል እዛ ላይ አለ። ኮትን ማድረግ ያለው ኮትን ማድረግ ይቻላል። የኔ ቃል የሆነ ማርጋ ከጠየቀ በኋላ በንቲ የሚመልሰው ማለት ነው። የኔ ቃል እዛ ላይ ተናግሬያለሁ፣ አስቀምጫለሁ። ማለትም ይሄ ከዶክትሬት ስራዬ ጋር ጨርሶ የሚገናኝ ስራ አይደለም። ሁለት የተለያዩ ነገሮች ናቸው። እኔ በግሌ የሰራሁት የራሴ ስለ ኦሮሞ ሪሊጅን ኮምፔር ያደረኩት ጉዳይ ነው። እነዛ ጀርመኖች ግን የራሳቸው የሆነ እቅድ በራሳቸው ኮሚቴ በራሳቸው ሰዎች የሰሩት የመጽሐፍ ቅዱስ ትርጉም ነው። ይህንን የሰሩት አስቀምጫለሁ። የመጽሐፍ ቅዱስ ሊቃውንት የቋንቋ ሊቃውንት በሂብሩ፣ በግሪክ፣ በጀርመንኛ በጣም ኤክስፐርት የሆኑ ኮሚቴ ተመድቦ የኢትዮጵያ የጀርመን ወንጌላዊት ቤተክርስቲያን መድባ አስቀምጣ ሰይማ የሰጠችው ኤክስፐርቶች የሰሩት ነው። እኔ ከነሱ አይደለሁም። የኢቫንጀሊካል ቸርች ፓስተር ጥቁር ኢትዮጵያዊ ከኢትዮጵያ የመጣ ጥቁር አፍሪካዊ በእነሱ የሚሰራ ብቸኛ ነኝ። ለነገሩ ግን ይሄንን ስራ የሰራው አካል ልዩ ነው ማለት ነው። የጀርመኖቹ ኤክስፐርቶች ናቸው ብዬ አስቀምጫለሁ። ማንበብ ይቻላል። በኦፕራ ላይ ወጣ። ግን ጋዜጠኞቹ በመግቢያቸው ላይ የፈለጉትን ቢያስቀምጡ በንቲ አደረገ ማለት አይደለም። እነሱ the man behind the translation of the Bible ብለው አስገብተው ያንን ብቻ ይዘው the man behind ያሉትን እኔ behind the translation ብዬ መላቅም አላልኩም አልልም። እኔ ቄስ ነኝ፣ ማዋሻት አልችልም ስላልተካፈልኩ ማለት ነው። አየህ፣ ስለዚህ ይሄንን ስራ የሰራው ኤክስፐርቶቻችን መደቡት የጀርመን ኢቫንጀሊካል ቸርችስ ናቸው። የነሱ ሰዎች ቢሮአቸው መድበው የሰሩ። ያሳተመው የጀርመን ባይብል ሶሳይቲ ነው። ኃላፊነቱንም የሚወስደው ተርጓሚው የጀርመን ኢቫንጀሊካል ሉተራን ብቻ ሳይሆን ፕሮቴስታንት ቸርች ነው። ኤካዴ ነው የሚሉት በእነሱ የሰሩት ነው። ይሄንን ኢትዮጵያንም ስም ቀየረ ሌላውንም ቀየረ የሚባለው ጉዳይ የበንቲ ስራ ሳይሆን የነሱ ስራ ነው። እነዚህ ሰዎች ግን እነዚህ ተሳዳቢዎች ስድብን ብቻ የሚያውቁ ምንም ሳይረዱ ማስረጃ ሳይኖራቸው በንቲ የመጽሐፍ ቅዱስን ስም የኢትዮጵያን ስም ከመጽሐፍ ቅዱስ አወጣ ኦኔጉ ብለው የስም ማጥፋት ዘመቻ ጀመሩ። ከተወሰኑ ወገኖች ከተወሰኑ ብሔሮች ብቻ ለምን ይሄ እንደቀረበ አይገባኝም። ካሉትም ደግሞ ምንድነው በእነሱ ቋንቋ አለ ሳይገሉ ጎፈሬ ሳያረጋግጡ ወሬ የሚባል። ካረጋገጡ በኋላ ወሬውን ቢጀምሩ አይሻልም ነበር? እነ ጋዜጠኛ ልዑል ከበደ በንቲን ከመስለባቸው በፊት
በእንትንስ አይጠይቁም ነበር? ኢሜል ላይ እኮ አለ። አንዳንዶቹ ጠይቀውኛል፣ መስጥቻለሁ። ሰዎች ስለ መጽሐፍ ቅዱስ ትርጉም ጥያቄ የምትፈልጉ ከሆነ ለምን ኢትዮጵያን መጽሐፍ ቅዱስ አወጣችሁ ኩሽ ለምን ቀየራችሁ ብላችሁ ብትሉት ወደ እነሱ መልሱ እንጂ ወደ እኔ አይደለም። እነሱን ጠይቁ። በኢሜል የመለስኩላቸው ኢትዮጵያውያን አሉ። ስማቸውን አውቃለሁ፣ ኢሜላቸው አለ። እነዚህ እንግዲህ እውነትን ማወቅ የሚፈልጉ ማለት ነውና አደረጉ። እነዚህ ግን በጥላቻ በድፍን የሰውን ስም እንደሚጠሉት ሳያረጋግጡ ስድብ ጀመሩ። ይሄ ብቻ ጥሩ አይደለም። እንደዚህ አይነቱ ትዝብት ውስጥ ያስገባል፣ ግምት ውስጥ ያስገባል። በተለይ ጋዜጠኞች ጥንቃቄ ቢታደርጉ ይሻላል። ምክንያቱም ነገሮችን በትክክል ካላረጋገጡ ዋጋ ያስከፍላል። ምክር አስተያየቶች ምናልባት መጨረሻ ላይ እንደ ሃይማኖት አባትም ይሰጡናል። ይሄ ነው። እኔም አርስቶቹን ሳይ የዲዘርቴሽን እና የመጽሐፍ ቅዱስ ትርጉም የሚያዙ ናቸውና ይሄን አለው እያልኩ ነበር። 2-3-4 አርቲክሎችን ያነበብኩት እርስዎ እንዳሉት ብዙዎቹ አርቲክሎች በአሁኑ አርስት ነው የሚጀምሩት። ዘማን ቢሃይንድ ዘ ትራንስሌሽን ኦፍ ዘ ባይብል እና በአማርኛም ፖስት የተደረጉ አሉ። ስለ እውነት ለማመንም የሚያስቸግሩ ናቸው። አንዳንዶቹ ጋሎችን ኦርማ አገራቸውን ኦርማንያ ብሎ የሰየመላቸውም ጀርመናዊ ነው። በተለይ ጀርመናዊ ሚሽነሪስ ከድሮ ጀምሮ ነው፣ ይሄ መጀመሪያቸው አይደለም ይላል። እያደር በዮሐን ክራፍ ጸረ ኢትዮጵያ የተሰበኩ የኦሮሞ ተወላጆች በዚሁ ይላል። እንደገና የሀገራችን አካባቢዎች ስም እየቀያየሩ አዳዲስ ስም መስጠታቸው አንሶ ይሄ ደግሞ እንጃ እንግዲህ አሁን በኢህአዴግ ስርዓት ዘመን አንዳንድ አካባቢዎች የቀድሞ ኦሪጂናል ስማቸው መልሰው ማግኘታቸው ነው መሰለኝ። ያንን ለመቀላቀል ይሞክራሉ። የኦነጋውያን የቅጥረኝነት አስተሳሰቦችና እንቅስቃሴዎች ይላል ብዙ ናቸው። ግን እንዳየሁት ትልቁ ጉዳይ ኩሽ በሚለው ቃል ዙሪያ ነው። እስቲ ስለሷ ከመጀመሪያ አገባቧ እንዴት ነበረች፣ በኋላ ላይ ደግሞ መጽሐፍ ቅዱስን የተረጎሙት ከምን ተነስተው በሌላ በኩሽ ኢትዮጵያ የሚለውን በኩሽ ለመተካት የወሰዳቸው ምን እንደሆነ እስቲ የሚያውቁትን ያክል አሁን እንዳንድ ግለሰብ ሰውየው እና አምሳሉ ገብረ ክዳን የኦሮሞንም ህልውና መካድ ጀምሯል። የኦሮሞ ህዝብ ይሄንን እንዲያነብ ጠይቃለሁ። ምክንያቱም እነሱ የሚያስቡትን የድሮውን መዝሙር ይዘምራሉና ያሁኖቹ kan በተለይ በኢትዮጵያ ውስጥ ያሉት የኦሮሞ ህዝብ ስለማንነቱ ህልውና ሲነካ ውጪም ያሉት በትክክል ማንበብ የሚያስፈልገው ይመስለኛል። ግንዛቤ ያገኛሉና ማን ምን ያስባል፣ የትኛው ድርጅት ምን ያሰበ እንዳለ የሚያሳይ የሚያንጸባርቅ ስለሆነ አስቦበት የጻፈ አይመስለኝም። ግን ያድርግ የሚወጣበትን መንገድ የኦሮሞ ህዝብ ያቃል መንገዱን። ስለ ኩሽ ወደዛ ሊመለስ የመጽሐፍ ቅዱስ ትርጉሙ ጀርመኖች ሲተረጉሙ እነዚህ ኤክስፐርቶች ይገርማል ከተረጉሙ በኋላ ከጨረሱ በኋላ ለቄሶቻቸው ለቤተ ክርስቲያን መሪዎች ወርክሾፕ ያደርጋሉ። ወርክሾፕ ሲያደርጉ ምን እንደተቀየረ ኢትዮጵያ ብቻ እኮ አይደለም የተቀየረው፣ ብዙ ኮንሰፕቶች ተቀይረዋል መጽሐፍ ቅዱስ ውስጥ ያልታሰቡ ገና ደግሞ በክርክር ላይ ያሉ ያልተነኩም አሉ። ይሄ ቴዎሎጂያን ያቃሉ። ይሄ የቴዎሎጂያን ጉዳይ ነው የሊቃውንት የና አምሳሉ ገብረ ክዳንና የና ሉሉ ከበደ ጉዳይ አይመስለኝም። የመጽሐፍ ቅዱስ ሊቃውንት የሚያውቁት ጉዳይ ነውና ለነሱ ቢተውና የነሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተማሩ ሰዎች አላት፣ ሊቃውንት አላት። እነሱን ቢጠይቁ መልካም መሰለኝ። እነሱ በደንብ ስለሚያውቁ እና
እነዚህ ሰዎች ከተረጎሙ በኋላ እንደ አጋጣሚ ለቄሶች ኮንፈረንስ ላይ አቀረቡና ይሄን ተረጎሙ ጥያቄ ተጠየቀ መልስን ተሰጠ ቄሶችም ቲኦሎጂያን ስለሆኑ የሥነ መለኮት ሊቃናት ስለሆኑ የዚህ ሀገር ሰዎች በሙሉ በደንብ የተማሩ ማለት ነው ከማትሪክ በኋላ 10 ዓመት ተማራለህ እዚህ ሀገር ቲኦሎጂ እና እነሱም ቋንቋን ፊሎሶፊውን ስለሚማሩ ይቀርባል ክርክር ተደርጎ ጥያቄ ተደርጎ እንዴት እንደጨረሱ ቁብና መወሰን የሚገባው አካል የቤተ ክርስቲያን መሪዎች ቢሾፖች ጳጳሶች ወስነው የተቀበሉትን ይሄ ነውና በዚህ መጽሐፍ ቅዱስ ተሰራላችሁ ብለው ለሁላችን ያመጡልናል እኛም ጠየቅ እዛ ላይ የሚገርምህ ነገር ሁሉ እኔም ያየሁት እዛ ላይ ነው እንግዲህ የኢትዮጵያ ስም ወደ ኩሽ መለወጡን ያየሁት መጽሐፍ ቅዱስ ላይ ካየሁ በኋላ ወደ 45 ቦታ ነው ያለው አንዱ ቦታ ያልተቀየረ አለ የሚያስ ራእይ የትንቢተ ኤርምያስ 13:23 ላይ የሚለው አንድ በጣም በዚህ አገርም ሆነ በሌላው ጥሩ ያልሆነ ትርጉም አለ ሉተር የተረጎመው የሚለው የጀርመኑ ቋንቋ የሚለው ሞረን ላንድ ሲላል ሞረን ላንድስ መልኩ መቀየር ይችላል ወይ እንግዲህ ጥቁር ማለት ነው የጥቁር ሰው መልኩ መቀየር ይችላል ወይ ነብርስ ዝንጉርጉርነቱ መቀየር ይችላል ወይ አመላችሁ መጥፎ አመላችሁ መቀየር ትችላላችሁ የሚል ወይ ነው እንደዛ ብሎ ነው የተረጎመው እዛ ቦታ በሂብሩ ቋንቋ ኩሽ ተብሎ ነው ያለው ድሮ በግሪኩ የኢትዮጵያ መልኩን ይቀይራል ብሎ ተተካው ይሄን ስታስብ ኩሽም ይሁን ኢትዮጵያ አስተሳሰቡ ራሱ ዲስክሪሚኔሽን የሚያደርግ በጥቁሮች ላይ ጥቁሮችን እንደ አጸያፊ አጥያተኛ የሚያደርግ የጥቁር መልክ ብሎ የተቀመጠ ስለሆነ እኛ የሥነ መለኮት አዋቂዎች ተማሪን እናቃለን ይሄን ለምን ታዋችሁ ብዬ ኮንፈረንስ አደረኳቸው ማለት ነው ለምንድን ነው ሞረን ላንድ ብላችሁ እንደዛ እኔ እኮ ጥቁር ነኝ ከናንተ እንዴት ነው ግሪኮቹ ስተረጉሙ ኢትዮጵያስ አሉ the burned face ማለት ነው ትርጉሙ ከኢንተርኔት ሁላችሁም ታገኛላችሁ ጉግል አድርጋችሁ the origin of the word Ethiopia the word Ethiopia is originated from Greek word Ethiopios meaning people of the burned face ነው የሚባለው እና ዊኪፒዲያ ታገኛለህ እኔ ያደረኩት አይደለም እና እነሱም እንደዛ አሉ እናንተ ደግሞ ጀርመኖች ሞረን ላንድ ብላችሁ ሞረን ደግሞ ስም መሆኑን ያወቃችሁ በጀርመንኛ ይሄን ለምን ታዋችሁ ብዬ ሰውየውን ዳይሬክተሩን ጠየቁ ማለት ነው ዳይሬክተሩ ከሰማኝ በኋላ ጥቁሮችን እየሰደባችሁ ነው እንዴ አሁንም ይሄ እኮ ዘረኝነት እኮ ነው ብዬ ኮንፈረንስ አደረኩ ጥቁር ስለሆንኩ ነኝ ከዛ በኋላ ቄስ በንቲ ያለውን በጽሁፍ ይስጠን አለ እና ጠየቀኝ እንዴት እንደገባ ከዛ በኋላ በጽሁፍ ሰጠኋቸው ማለት ነው ምን እንዳደረጉበት እንዳልቀየሩ አልቀየሩትም ምክንያቱም ኦሬዲ ታትመዋልና ይሄንን ደግሞ ቢሾፕ ካሌ የሚባለው የሰብሳቢው ለክቡር ልዑል ዶክተር አስራተ አስፋወሰን በሰጠው የጽሁፍ መልስ አስቀምጦታል እኔ ተጠይቄ በእነሱ እንደተጠየቁና አንድ አፍሪካዊ ጥቁር ቄስ የኔን ሐሳብ እንደሰጠው ምክንያቱም ብዙዎች እኔ ብቻ አይደለም ብዙዎች ጥቁሮች ዓለም ዙሪያ ትችት አወረዱባቸው እንዴ ሞረን ላንድ ሞረን የሚባለው በጀርመንኛ ስድብ ነው እዚህ ሀገር እና ነገሩ ጥቁር ማለታቸውም ቢሆን ስድብ ነው ያስከስሳል እንደ አሜሪካ ሀገር ኔግሮ እንደማለት ነው ኮንሰፕት ስትጠቀም ለዚህ አሁን እነሱ ብዙ ቦታ ሉተር ሞረን ላንድ ኢትዮጵያ የሚባለው ድሮንም ሉተር ሞረን ላንድ ብለዋል አንዳንዱን ቦታ ትተዋል እንጂ በዚህ ምክንያት ሞረን ላንድ አውትዴትድ ስለሆነ ወደ ኩሽ መልሰናል ወደ ኦሪጂናሉ ብሎ ነው ለፕሪንስ ለልዑል አስራት ካሳ መልስ የሰጠው ማለት ነው ቸርማኑ ጳጳስ ምክንያቱም እነሱ ናቸውና የቀየሩት
ለምን ወደ ኩሽ ተቀየረ ነው ያንተ ጥያቄ? አዎ ሌሎች አሁን እንግዲህ የነገሩ እንዳውም ይሄ የትርጉም ስራውን ካለቀ በኋላ እርሶ አይተው አስተያየት ሰጡበት ነው። ከዚያ ግን ብዙዎቹ ወደ ኩሽ ተቀይረዋል። ኩሽ የሚለው ቃል ኢትዮጵ ወይም ኢትዮጵያ የሚለው በኩሽ ተተክቷል። ለዛ የተሰጠው ምክንያት ምንድን ነው? እስቲ ባጭሩ። ምክንያቱም ባጭሩ የሂብሩ ቋንቋ ኦሪጂናል መጽሐፍ ቅዱስ የተጻፈበት ኩሽ የሚል ነው። ኩሽ ደግሞ የሰውም ስም ነው፣ የሀገርም ስም ነው። እነዚህ ሰብአ ሊቃውንት ኢትዮጵዮስ አሉት። ምክንያት የላቸው። ትርጉሙን ስታየው የጥቁር ፊቱ የጠቆረ የተቃጠለ ማለት ነው። የጠቆረ እንኳን ቢሆን ጥሩ ነበር። የተቃጠለ ነው የሚል ነውና ስድብ እንደሆነ ያውቃሉ። ጥቁሩን ሰው ፊት የተቃጠለ ማለት ስድብ ነው ብዬ ነው የተከራከርኩት የኔ ክርክር። የኛ ሰዎች ግን ይሄንን እስካሁንም አልተቀበሉ ወይም አልገባቸው። እንዴ ለጥቁር ሆነው ለምን እንደማይገባቸው አላውቅም። እንደዛ ብለው ያስቀመጡት አንደኛ የሰውን ስም የሀገርን ስም መጽሐፍ ቅዱስ ላይ የተቀመጠውን የጂኒኦሎጂን ስም መቀየር ራሱ ስህተት ነው። ያ ስህተት መታረም አለበት። ቲዮሎጂያን ዲቤት ያደርጋል። ለዚህ ነው የተቀየረው። ይገርምሃል እና ሉሉ ከበደና እና አምሳሉ የተመሳሰሉ የኢትዮ ማረጃ የሚዲያ ጸሐፊዎች በሙሉ ለምን እንዳልገባቸው አላቅም። ተስፋዬ እንደ የተቋረጠ ነገር ይመስለኛል። እስቲ አንድ ጊዜ ትሰማኛለህ? አዎ፣ እስቲ አንድ ጊዜ ጠብቁኝ። ኦኬ። የቀጠለ ይመስለኛል። የተቋረጠ ኦኬ። ይሰማሃል? እሺ፣ እንግዲህ ቀጥሉ። አላወቁት እንደሆነ አላቅም እንጂ ለምን እንደሚሉት መጽሐፍ ቅዱስ ሲተረጎም ኦሪጂናሊ ኩሽ እንደሆነ ሳይንሳዊ ጥናት ተደርጎበት የተደረሰበት ጉዳይ ነው። የሂብሩ ሊቃውንት ጀርመኖች ቢሾፕ ካለ መልሰውታል። 213 ዓመተ ምህረት ይሄ ባይብል ትርጉም ላይ ያለ የወጣ ኢንሳይክሎፒዲያ አለ። ሳይንቲፊክ ኢንሳይክሎፒዲያ በሂብሩ ቋንቋ ላይ የሰራው ሰው አለ። መሰረት ስታደርገው ኦሪጂናሉ ኩሽ ነው እንጂ ኢትዮጵያ የሚል አይደለምና በዚህ ምክንያት ነው ኢትዮጵያ የሚለውን ወደ ኩሽ ለውጥ ነው እኛ ነን ብሎ ነው ሰውየው ያስቀመጡት፣ ቢሾፑ ማለት ነው። ይገርምሃል እኔ ለአቶ ሉሉ ከበደ ጋዜጠኛ ሆኖ አስባለሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ሆኖ እነዚህ ተሳዳቢዎች ለምንድን ነው የቤተክርስቲያናቸውንም ራሱ አቋም አያውቁም እንደ የሚል ጥያቄ አሳድረኝ። ይገርምሃል አንድ ሀቅ ሁሉም የሚያውቅ ኢትዮጵያዊ ማወቅ የሚገባው ኦሮሞም አማራም ማወቅ የሚገባው ስለዚህ ጉዳይ ኩሽ ጉዳይ ማንም የማያነባውና ያላወቀ ጉዳይ አለ። መጽሐፍ ቅዱስ ውስጥ ኩሽ ኢትዮጵያ ወደ ኩሽ የተቀየረው ዛሬ ወይም በጀርመኖች አይደለም የመጀመሪያው። ብዙ ጊዜ ሲከራከር እኔ ስነ መለኮት ትምህርት ቤት ሳልገባ በፊት በገባው ጊዜ በኢትዮጵያ አቆጣጠር 1976 ወይንም እንደ ፈረንጅ 1983 ነው መሰለኝ 82 83 አካባቢ የአሜሪካን ባይብል ሶሳይቲ መጽሐፍ ቅዱስን ተርጉሞ ነበር። እዛ ላይ ሲተረጉም ምን ይላል? ይሄ በኢትዮጵያ ተብሎ የተቀመጠው መጽሐፍ ቅዱስ ውስጥ ትክክል ስላይደለ የአሁኑን ኢትዮጵያ ስለማይመለከት ብለው የአሜሪካን ቃናውንት ማለት ነው በአሜሪካን ባይብል ጉድ ኒውስ ባይብል ላይ ወደ ሱዳን ቀየሩት ኢትዮጵያ የሚለው። ያም ስህተት ነው።
ኦሪጂናሉ ሱዳን አይደለም ሱዳን ማለት በአረብኛ ቋንቋ ጥቁር ማለት ነው እሱ ይገርማል ኢጂፕት የሚባለው በኢጂፕቶስ ነው የሚሉት ኢጂፕታን ነው የሚሉት ኢጂፕትን የጠሩት ግሪኮች ናቸው ጥቁር ማለት ነው እንጂ ምዝራ ነው የሚባለው በእነሱ ቋንቋ የመጀመሪያ ስምን ያላወጡ ነው እንጂ እና ይሄ የአሜሪካን ባይብል ሶሳይቲ በጉድ ኒውስ ላይ የኢትዮጵያን ስም አውጥቶ ሱዳን በማለቱ ምክንያቱም ያኔ ኩሽ የሚባለው ቦታ ኑቢያ በሚለው ቦታ አካባቢ ትክክለኛ መሆኑን ስለሚያውቁ የኩሽ ኤምፓየር የሚባለው ከኑቢያ መራዌ ከዛ ማስተዳደራቸው ስለሚያውቁ ያንን ተከራክረው ሱዳን የሚለው ኑቢያ በሱዳን ውስጥ ስላለ ሱዳን የሚለው ስህተት አስገቡ ከዛ በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተቃውሞ አነሳ ተከራከሩ ከአሜሪካን ባይብል ሶሳይቲ ኤክስፐርቶች ጋር ተጻጻፉ ጽሁፉ አለ ከተጻጻፉ በኋላ ምን ይላሉ መሰለ የአሜሪካን ባይብል ሶሳይቲዎች ግትራሉ እንትናቸውን ላለ ማንሳት ሐሳባቸውን በሳይንቲፊክ የተደገፈ ስለሆነ እነሱ ኢምቢያሉ በአሜሪካን ደግሞ ማስተዳደር አይችሉምና የሚችሉትን አደረጉ ምን አደረጉ የጉድ ኒውስ ባይብል ወደ ኢትዮጵያ እንዳይገባ 1990 ዓመተ ምህረት የመንግስቱን ኃይለማርያምን መንግስት ጠይቀው እንዳይገባ አሳገዱት ተከለከለ ማለት ነው ያ ጉድ ኒውስ ያ ማለት ግን ችግሩ ተፈታ ማለት አይደለም ይገርማል እዛ ላይ ይሄንን ክርክር ጽሁፉ ላይ ሲጽፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ሐቅ አስቀምጧል አንድ እውነት ሊቃውንቶች ስለሆኑ እምልህ እነሱ በዛ ላይ ሲከራከሩ ታያለ አሁን ይሰጣሉ ዌብሳይቱ ላይ ሲከራከሩ ኦሪጂናሊ መጽሐፍ ቅዱስ በተጻፈ ጊዜ እነዚህ በሁሉ ኢትዮጵያ ተብሎ የተቀመጠው በሙሉ ኩሽ እንደሆነ ያስቀምጣውታል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ጉባኤ ስለዚህ ባንቲ መክሰስ ጀርመኒን መክሰስ ዋጋ የለው ይጀምሩ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ በዌብሳይታቸው ላይ ዛሬም አለ እንዲታነብ እጋብዛለሁ የጥንቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዌብሳይት ላይ የጥንቱ ኢትዮጵያ የዛሬም ኢትዮጵያ ነች በሚል ርዕስ በባህል እንትናቸው ስር ይሄ እያንዳንዱ የመጽሐፍ ቅዱስ ጥቅሶች ኢትዮጵያ የሚለው መጀመሪያ ኩሽ እንደነበረ ቀጥሎ በግሪኩ ላይ ኢትዮጵያ እንደሚል በእንግሊዘኛውም ኢትዮጵያ እንደሚል በአማርኛውም ኢትዮጵያ እንደሚልና በጉድ ኒውስ ብቻ ወደ ኩሽ ወደ ሱዳን እንደተቀየረ ትክክል አለመሆኑን ተከራክረዋል ማለትም ኢትዮጵያ ውስጥ ያሉት ሰዎች ኩሾች እንደሆኑ ስለሚያውቁ ያ ኩሽ ትክክለኛ ነውና ተቀብለውታል ማለት ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን you can get it anybody can get it ቢሰሙን እኔም ከዛ ነው ያነበብኩት ኮፒ አድርጌያለሁ ሴቭ አድርጌያለሁ ደግሞ የነሱ ዌብሳይታቸው ላይ አለ አንተም ማንበብ ትችላለህ ስለዚህ ይሄ ማስረጃ ኩሽ የሚለው ላይ መጽሐፍ ቅዱስን በተመለከተ ይሄ ነው ኩሽ ደግሞ ማን ነው ልትለኝ ትችላለህ ይገርማል መጽሐፍ ቅዱስ ላይ የዘፍጥረት ምዕራፍ 9 እና 10 መጽሐፍ ቅዱስን ማስተምረው ስለሆነ ላይ ኩሽ ማን እንደሆነ ያስቀምጥልሃል ጂኒኦሎጂ መጽሐፍ ቅዱስ ጂኒኦሎጂ ማለት ነው የሚለው ኖህ ከጥፋት ውሃ በኋላ 3 ልጆች እንዳሉት አንደኛው ልጁ ያፌት ሌላው ሴም ሶስተኛው ካም እንደሆነ ያስቀምጣል ሴም እንግዲህ የእስራኤላውያን የአረቦቹ አባት ማለት ነው እና በእስያ የሚኖሩ አባት ማለት ነው ከነጂኦሎጂ ማለት ነው ይሄ የማይካድ ነው ይሁዶችም ሴሞች ናቸው አረቦችም ሴሞች ናቸው እነሱ ያቃሉ ያፌት የሚባሉት ደግሞ የአውሮፓውያን የፈረንጆቹ የነጮቹ ማለት ነው ካም የጥቁሮቹ አባት ነው ካም የወለዳቸው ልጆችንም ያስቀምጣል
ሚዝራ ኢጅፕት ማለት ነው ኩሽ ከነዓን እና ሌላም አለ አራተኛ እነዚህ ሁሉ ጥቁር ዝርያ በአጠቃላይ የካም ዘሮች ናቸው ማለት ነው መጽሐፍ ቅዱሱ እንደሚያስቀምጠው ይገርማል መጽሐፍ ቅዱስ ብቻ አይደለም ሳይንሱ አንትሮፖሎጂስትም ዘመናዊ አርኪኦሎጂስትም ይሄንን አረጋግጠዋል የሚገርም ነገር ብዙ መነጋገር ይቻላልና ስለዚህ ኩሽ የሀገርም ሰው የሰውም ስም ነውና የቋንቋም ስም ነው ኩሻዊት ቋንቋ እና እኔን የገረመኝ አስበውበት ነው እነዚህ ሰዎች የሚከራከሩት ኢትዮጵያና ኢትዮጵያ እንጂ ኩሽ አይደለም የሚሉት ይሄ አባባል ራሱ ሲተት ነው ምክንያቱም ልነግር ይፈልጋል ብዙ መጽሐፎች አሉ በእጄ ውስጥ አሁን ላሳይ ይፈልጋል ለምሳሌ ኢትዮጵያ and the origin of civilization የሚል አንድ መጽሐፍ ነው በአሜሪካ ነገር የታተመ በሃርቫርድ ዩኒቨርሲቲ ጃክሰን የሚባል ወይ ደግሞ wonderful Ethiopians of the ancient Kushite empire የሚል አለ ይሄን የማቀርብበት ምክንያት አለኝ ሌላው 16 አመት ሙሉ ሂስቶሪያን ሆኖ አሜሪካዊው the destruction of black civilization የሚል ይሄን መጽሐፍ የጻፈ ቻንስለር ዊሊያምስ ይመስለኛል ከሃዋርድ ዩኒቨርሲቲ የተመረቀው ዶክተር ትግሬ ያለው ካምብሪጅ አስተምሯል ጋናም አስተምሯል ይሄ ሰው የ16 አመት ሙሉ ሪሰርች ካደረገ በኋላ ያስቀመጠው የጻፉት ሂስቶሪካል መጽሐፎች አሉ እነዚህ መጽሐፎች የሚጠቀሙት ኢትዮጵያና ኩሽን ኢንተርቼንጅብል በሆነ ቋንቋ ኢትዮጵያ በቅንፍ ኩሽ ኩሽ በቅንፍ ኢትዮጵያ ነው ያስቀምጡታል እና ይሄንን ኢትዮጵያ ደግሞ ዲፋይን ሲያደርጉ እነማን እንደሆኑ ጂኦግራፊያቸውንም ያስቀምጡታል እና ጊዜ ወስዳል እንጂ ከዚህ ላነብልህ ይችላል ይሄንን መጽሐፍ ሃውስተን የምትባለው አለ ማለትም በእርግጥም ግሩኮቹ ፊቱ የተቃጠለ ይበሉ እንጂ ያሉት ኩሽን ነው ኩሽ ደግሞ ሲገዛ የነበረው ከመራዌ ነው የኩሽ ኤምፓየር ማለት ነው ኩሾች እንግዲህ የአፍሪካ አባቶች የአፍሪካ ዝርያዎች ጥቁሮች በሙሉ ዓለም ዙሪያ ያሉ ጥቁሮች በሙሉ የሚመነጩት በሳይንቲፊክ የሰው ዘር ክላሲፊኬሽን ከሃም ነው የሚመነጩት አፍሪካውያን በሙሉ ጥቁር አፍሪካውያን ጥቁር አሜሪካውያን ጥቁር ኢንዶች በአውስትራሊያም ያሉት የሰው ዘር በሙሉ ለነገሩ ከሃም ጥቁሮቹ እንደመነጩ ሁሉ ከኖህ እንደመጡ ነው የሚናገረው ሂስቶሪያንስም ደግሞ ክላሲፋይ ሲያደርጉ እዚህ ላይ አንዳንድ የሰው ክላሲፊኬሽን እዚህ ላይ ሲያደርጉ አንዱ አንትሮፖሎጂስት የሚያስቀምጠው እንዲህ ይላል the negroid ይላል ኢትዮጵያን negroid or Ethiopian or black race ኩሽ የሚለው ነው የሚለው ሁለተኛው Mongolians or yellow race ይላቸዋል ሌላው ደግሞ Caucasoid or Europeans the white race ይላቸዋል ሶስት እንግዲህ ከመጽሐፍ ቅዱሱ ጋር አገናኙት ማለት ነው ይሄ ኩሽ የካሃም ልጆቹ አንዱ ነው አምሳሉ ገብረ ክዳን የሚጠይቀው አፍሪካ ሁሉ የኩሽ ነው ብለዋል በንቲ ሌሎቹ ናይሎቲክስ በኢትዮጵያ ውስጥ ያሉት ብሔሮችና ብሔረሰቦች እነማና ሆኑና እነሱ ኩሾ የነሱ ቋንቋ ኩሾች አይደሉም ይላል ኩሽም ባይሆኑ የኩሽ ወንድሞች ናቸው አንዳንዶቹ አፍሪካውያን ኩሾች የሚባሉት በኖርዝ ኢስት አፍሪካ ከኢጂፕት በታች እስከ ዛሬቱ ኢትዮጵያ እስከ ሶማሊያ
እስከታች ወደ ኬንያም የሚደርስ የኩሽ ዝርያ ነው እና የዛሬቱ ኢትዮጵያን ጨምሮ ማለት ነው። ሌላው ደግሞ ናይሎቲክስ ሌሎቹም ጥቁሮች አፍሪካዎቹም ደግሞ ብለው አንዳንዶቹ ኩሾች ይላቸዋል፣ አንዳንዶቹ ሃሜቲክስ ይላቸዋል እንደ ኬን፣ ሌሎቹ ደግሞ ናይሎቲክስ ይላቸዋል ብሎ ጥቁር ማለታቸው ነው። ስለዚህ ሁላቸው ኩሾች ናቸው። በአጠቃላይ ኩሽና ኢትዮጵያ እየተለዋወጠ ነው የሚጠቀመው ሂስቶሪያንስ። ስለዚህ የተለያዩ ሰዎች የተለያዩ ብሔሮች አይደሉም ማለት ነው። የኔ ጥያቄ ግን እነዚህ ሰዎች በእርግጥ ያምናሉ ወይ ነው ኢትዮጵያዊ መሆናቸው? እንደዚህ የሚከራከሩት ኢትዮጵያዊነታቸውን የሚያምኑ ከሆነ ኩሽነታቸውን ተቀብለዋል ማለት ነውና የሚያከራክርም ነገር የለም። በጣም ጥሩ። እኔ ራሴ ትዝ ይለኛል ለመጀመሪያ ዓመት የዩኒቨርሲቲ ተማሪዎች የሚሰጥ ኮመን ኮርስ አለ፣ ኢንትሮዳክሽን ቱ ኢትዮጵያን ሂስትሪ። ለሁለት ኮርስ ነው። ማንኛውም የተፈጥሮ ሳይንስ ተማሪ፣ ሶሻል ሳይንስ ተማሪ መስራት ያለበት። እዛ ውስጥ ነው መጀመሪያ ቃል የሰማሁት ኢቲኦ የሚለውን ትርጉሙም በርንድ ፌስ ፒፕል ዊዝ በርንድ ፌስስ የሚል መሆኑን ያም ደግሞ በአብዛኛው የአፍሪካ ግን ሰሜን ምስራቅ አፍሪካና ሰሜን አፍሪካ የግብፅን፣ የሱዳንን፣ የኢትዮጵያን፣ ሶማሊያ እዚህ አካባቢ ያሉትን ህዝቦች እንደሚያጠቃልል እዛ መጽሐፍ ውስጥ ራሱ ተቀምጧል። ኢቲኦ ነው እንጂ ኢትዮጵያ አይደለም። እንግዲህ ያ ኢትዮጵያ የሚለው ከዚያ ደራይቭድ ተደርጎ የተወሰደ እንበልና ከዛ ተቀብሎ የተወሰደ ነው እንበልና ኢትዮጵያ የዛሬ ኢትዮጵያ ብቻ ይሄን ቃል አዳፕት አድርጎ በመጠሪያነት ሲጠቀምበት ሌሎቹ በኦሪጂናል ትርጉም ውስጥ የተጠቃለሉት አጠቃላይ የሰሜን ምስራቅ አፍሪካ ሀገሮች ከግብጽ ጀምሮ ያለው አልተጠቀሙበትም። እንግዲህ ወደ ስፔሲፊክ ስሞቻቸው ሄዱ። ግብጽን ወደ ምስራው፣ ሱዳንም ቅድም እንደጠቀሱልን እንጂ ይህን ሁሉ አካባቢ የሚያጠቃልል ነው ኢትዮጵያ የሚለው ትርጉም የተሰጠው በርን ፌስ። ከዚያን ጊዜ ጀምሮ ነው ይህን ቃል የማውቀው እኔ እና ይሄ ነው። ምናልባት እንግዲህ በተለይ በአሁኑ ጊዜ የብዙ ሰዎችን ጭንቅላት ይዞ ያለ ነገር አለ ከፖለቲካ ጋር የተያያዘ ኢትዮጵያዊነት የሚያሳስባቸው እና ሁሉንም ነገር ወደዛ መተርጎም የሚቀናቸው አሉ። እዚህ ላይ ነው ምናልባት በኋላ ላይ እንዳስተያየት ሊሰጡን የሚገባው ሰዎች ሀሳቦችን አዳዲስ ግኝቶችን እንዴት መመልከት እንደሚገባቸው። ወደ ሌላ ነጥብ እንለፍና ኢትዮጵያ ውስጥ በተለይ ብዙዎቻችን እንደምናውቀው እምነቶች በእኩል አይን አይታዩም። እምነቶችም ደግሞ ህዝቦችን በእኩል አይን አያዩም የሚል ቅሬታ አለ። በተለይ እስከ ኃይለ ሥላሴ ስርዓት ፍጻሜ ድረስ በተለይ ኦርቶዶክስ ሃይማኖት የስርዓቱ መሳሪያ ሆኖ ህዝቦችን ሲጎዳ እንደነበር ወይም መንግስታት በሃይማኖት ስም ህዝቦችን ሲጎዱ እንደነበር የሚል ቅሬታዎች ሲሰሙ ቆይተዋል። ለነገሩ እርሶም እኔም እንደምናምነው እምነት ነው። ምናልባት ሰዎች ከአሰራሩ ውጪ ተጠቅመውበት ሊሆን ይችላል እና ይሄንን ግንዛቤ፣ ይሄንን አባባል፣ ይሄንን አቀራረብ አፕሮች ተገንዝበዋል፣ እሱ አይተዋል እና ነበረስ ብለው ያምናሉ? በተለይ ኦርቶዶክስ ሃይማኖት የፖለቲካ ስርዓቶች መሳሪያ ሆኖ ለመበዝበዣነት ተገልግለውበታል የሚለው ነው። ማለት አሁን ሳይሆን በደርግ ጊዜም ሳይሆን ከዛ በፊት በነበሩ ስርዓቶች ስር እና የተመለከቷቸው ጉዳቶች በተለይ እስከ ዛሬም ደግሞ ያልተጠገኑም አሉ የሚሉ አሉ። እስቲ ምንድነው በዚህ በኩል የእርሶ ግንዛቤ? በጣም ጥሩ። ይሄ ከሪሰርቼ አንዱ ነው። ምክንያቱም ይሄንን ሳትነካካ አትቀርም ኮምፔር ስታደርግ አንደኛ የእምነት መስፋፋትን የሚመለከት ጉዳይ ማለት ነው።
ስትጀምር እንግዲህ በዓለም ዙሪያ ኢትዮጵያ ብቻ ሳይሆን ብዙ በሃይማኖት ስም በክርስትናም ስም በእስልምናም ስም የተፈጸሙ ደባዎች እንዳሉ ጦርነቶች እንደተከፈቱ ሁላችንም እናውቃለን። ይሄ የማይካድ ሀቅ ነው። እኔ የቤተክርስቲያን ቄስ ነኝ። ለቤተክርስቲያን የሰራችውን የተፈጸመችውን ደባ መሸፈን የለብንም። ትክክልም አይደለም በእግዚአብሔር ቤት እግዚአብሔር አይፈልግምና በስመ ክርስትና የሚፈጸመው በስመ እስልምና የሚፈጸመው በእግዚአብሔር ዘንድ ተንኮል ተቀባይነት እንደሌለው ብዬ ነው ማስበው ነው እንደ የሃይማኖት መሪ። ይሄ የአደባባይ ምስጢር ነው እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የተወለደው በቤተ መንግስት ነው። ይዘናን ኮንቨርት አድርጎ ነው የተወለደው። ከመጀመሪያው ጀምሮ ስቴት ሪሊጅን ሆኖ ነው የመጣው እና እነ ፕሮፌሰር ታደሰ ታምራትም ጽፈዋል፣ ሌሎችም ጽፈዋል እንዴት እንደ ተስፋፋ የኦርቶዶክስ ቤተክርስቲያን። በመጀመሪያ የኦርቶዶክስ ቤተክርስቲያን በአክሱም ዙሪያ ሲጀመርም ብዙ አልተስፋፋም። ምክንያቶቹ አንደኛ የቤተ መንግስት ሰዎች ናቸው የሚያምኑት። ተራው ህዝብ ብዙም የራሱን የአፍሪካ ሃይማኖት ነው የሚከተለው። ብዙ ተሞከረ። ሌላው የመጀመሪያዎቹ ሚስዮናውያን የግሪክን ቋንቋ ነው የሚናገሩት። እነሱም ደግሞ ከአሌክዛንድሪያ የሚመጡ ናቸው እንጂ ኢትዮጵያውያን አይደሉም። ለህዝቡ ሁሉ ነገር እንግዳ ስለሆነ አምልኳቸው ብዙም አልተስፋፋም እስከ 5ኛው መቶ ክፍለ ዘመን ማለት ነው። እነዛ 9ኙ ቅዱሳን እንደመጡ መናኩሳት እነሱ ናቸው ገዳም የተከሉት፣ እነሱ ናቸው መጽሐፍ ቅዱስ የተረጎሙት እና በህዝቡ በሚገባ ቋንቋ ማሰራጨት የጀመሩት። ያ ትንሽ ወደ ሰሜኑ ኢትዮጵያ በትግራይና በአማራ ቤተክርስቲያን እንዲስፋፋ አደረገ። ከዚያ በኋላ የኩኖ አምላክ ጥረት አደረገ። በ12ኛው መቶ ክፍለ ዘመን እንደገና ወደ ደቡብ ቤተክርስቲያን ማስፋፋት ብዙም አልተመቸውም። ጦርነት አደረገ፣ ብዙም አልተገፋም። እስከ 14ኛ መቶ ክፍለ ዘመን ድረስ ማለት ነው። 14ኛ መቶ ክፍለ ዘመን ድረስ ላይ አዲስ ነገር አገኙ። ክብረ ነገስትን ጻፉ። ሞዓ አንበሳ ዘኢመ ነገደ ይሁዳ ከሴም ጋር የሚያገናኝ ፈጠሩና ኢትዮጵያ የሚባለውን ነገር ያኔ ጀመሩና የመጽሐፍ ቅዱስ ውስጥ ያለውን ክሌም ማድረግ ከጀመሩ በኋላ በዚህ አይዲዮሎጂ ነው እንግዲህ ትንሽ መስፋፋት የጀመሩት። ያም ብዙ አላስቀደም። የኦሮሞ ህዝብ በተለይ ብዙም አልተቀበለላቸው ይሄንን ሃይማኖት። በዚህን ጊዜ በግድ የኦሮሞን ህዝብ ለማሳመን ብዙ ጦርነቶች ተደርገዋል። ካደረጉት ሰዎች አንዱ አጼ ቴዎድሮስ ነው። አጼ ቴዎድሮስ ያሉት እግዚአብሔር ነው የቀባኝ ጋላን በግድ እነሱ ኦሮሞ አይሉም ጋላ ነው የሚሉት። ምክንያቱም የነሱ ታሪክ ጸሐፊ አባባሪ የጻፈው አፈ ታሪክ ጋላ ብሎ ስላስቀመጠ ስለሰጠ ብቻ ጋላ ይላሉ። ኦሮሞ ጨርሶ ጋላ አይልም ራሱን። የአምሳሉ ይሄ ነው የገረመኝ ወደ አባባሪ መመለሱ እና በግድ ጦርነት ከፈተ። አልተመቸው። አጼ ዮሐንስ ተቀበለ። እሱ ደግሞ ምኒልክን አዞ የኦሮሞ ህዝብ በግድ እንዲጠመቅ አስገደደ። የብሩ ሜዳ አዋጅ የሚባል ነገር አለ በሰሜን። በዛ አዋጅ ላይ ያልተቀበለ የኦርቶዶክስን እምነት ያልተቀበለ ኦሮሞ እንዲገደል ተደረገ። የተቀበለ ተጠመቀ፣ ያልተቀበለ ወደ እስላም ሄደ፣ ሌላው ወደ ውጭ ሀገር ሸሸ። ይሄ በግዳጅ ማሳመን ማለት ነው። አጼ ምኒልክም እንደዚሁ አደረጉ። በግዳጅ በወለጋ ታስብ እንደሆነ ከ1884 የአጼ ምኒልክ ወረራ ጀምሮ እስከ 19ኛው መቶ ክፍለ ዘመን ድረስ 6 የኦርቶዶክስ ቤተክርስቲያኖች በግዳጅ በወለጋ ውስጥ እንደተተከሉ
ተጽፎ ነው ያለው። ሚስዮኖችም ጽፈዋል ማለት ነው እና ዶክተር አረን እና እነዚህ የሚሉት የነቀምቴውን ማርያም ጨምሩ የነጆ ማንዲ ኦጊዮ ሰዲን እነዚህ በግድ ባለባቶቹ እንዲያምኑ ተደርጓል። ኩምሳ ደጃዝማች ኩምሳ ክርስትና ተነስቶ ደጃዝማችነትን ስም ወስዶ ገብረ እግዚአብሔር ተብሎ ይሄ በግዳጅ ኮንቨርት ማድረጋቸው ሳይወዱ የአደባባይ ምስጢር ነው። ኮንቨርት ብቻ አይደለም፣ የኢኮኖሚ አድቫንቴጅ ነበራቸው። እንግዲህ ሲሶ ነበራቸው። እንግዲህ ይሄ ሁሉ አለ። ብዙ ጥቅም ነበራት። በደርግ ጊዜም ምንም እንኳ ደርግ የሃይማኖትን ጉዳይ ያከተመለት አድርጎ ቢያስቀምጥም የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት ህንፃዎች ብዙ እንትናቶች አላቸው፣ ሀብት አላት። ይህ ሁሉ መሬት እንደፈለገች ታገኛለች። ሌላው እስከዛሬ ድረስም ቢሆን የአሜሪካን ሂውማን ራይትስ ዲፓርትመንት ጽፈዋል። ባለፉት ጊዜያት የፕሮቴስታንቶቹ እና ሌሎቹ ሃይማኖቶች አዲስ አበባ መሬት ማግኘት አይችሉም፣ የኦርቶዶክስ ቤተክርስቲያን ግን ያገኛል ብሎ ነው የጻፈው እና እነዚህና ሌሎች የመሳሰሉትን እንትን ይላሉ። የአደባባይ ምስጢር አይደለም። ንጉሶች እና አቡኖች አብረው ፕሮሴሽን ላይ ህዝብን አድሬስ ያደርጋሉ። አንዳንድ ቦታ ደግሞ ኮንስቲቱሽንንም አብረው ይፈርሙ ነበር ማለት ነው። በሌላ ቋንቋ የኢትዮጵያ ኦርቶዶክስ ቤተክርስቲያን የስቴት ሪሊጅን ነው ማለት ነው። ሌሎቹ አይደሉም። ይሄ ሌሎችም አለ። ሊግ ኦፍ ኔሽን ውስጥ የተደረገው አለ። ብዙ ችግር አለ እና ይሄን እነሱም ያውቃሉ። አይደለም ማለትም አይችሉም። ምክንያቱም ብዙዎች ፈረንጆች የጻፉትና ያስቀምጡት ነገር ስላለ ማስገደድ በሚለው አንድ ነገር ትዝ አለኝ። ከዛ በፊት የነበረውን እንኳን ብዙም አልሰማሁም አላነበብኩምም። እኔ ከወደ ምዕራብ ነኝ። ኢሉባቦር ምኒልክ የመስፋፋት ፖሊሲ ሲያካሂዱ ኢሉባቦርን ሲያስተዳድሩ የነበሩ ሰው ፈጠንሳ ይሉ ይባላሉ እና በምኒልክ እስር ቤት ውስጥ ታስረው ከሞቱ የኦሮሞ መሪዎች ብቸኛ ናቸው። እስከዛሬ እንደተረጋገጠው የታሰሩበት አንዱና ትልቁ ምክንያት በጦርነት ነው። ፈጠንሳ ይሉ የተሸነፉት በጦርነት ተሸንፈው እጅ ከሰጡ በኋላ ሃይማኖት እንዲቀይሩ ተጠየቁ እና እምቢ አሉ ፈጠንሳ ይሉ። በዚህ ምክንያት ነው የታሰሩት። እስር ቤት ነው የሞቱት። ሌላ ማስታወሰው በምኒልክ ጊዜ የታወጀ ከቤተክርስቲያን ቋንቋ በስተቀር ሌላ ቋንቋ መናገር ወንጀል ነው ተብሎ እንደ ሕግ በተለይ ወሎ አካባቢን ላይ የታወጀ። በዚህ ምክንያት በርካታ ቋንቋዎች ብዙዎች እንደተዳከሙ እስከ መጥፋትም የደረሱ ለምሳሌ እንደ አርጎባ ቋንቋ ይጠቀሳል። ያለ ማንነትን መቀየርም በስውር ይካሄድ ነበር። በተለይ ወደ ምዕራብ ወደ ደቡቡ ሰው ሲጠመቅ ቅድም እንዳሉት ደጃዝማች ኩምሳ በከሬ የእሳቸው ነገሩን ቢቆይም ስሞቹ ወደ አሁኑ መቀየር አለ። ይሄ እስልምና ምን ያደርጋል? በመሰረቱ እስልምናም ሲቀይር ስም ቀይር ወደ አረብኛ ይላሉ። ነገሩ ግን ግንኙነት የላቸውም። አረብ ራሱን በአረብኛ የሚሰይመው አረብ ስለሆነ ነው። ክርስቲያኑ አረብን ስሙ አረብኛ ነው። ሌላው በእኔ ወደ ተወልጄ ያደኩበት አካባቢ ማስታውሰው እምነትም ሲጠያየቅ ሰው አንዳንድ ጊዜ አቲ ሲዳም እስላም እየተባለ ነው የሚጠያየቀው። ሲዳም ማለት አንተ አማራ ነህ ወይንስ ሙስሊም ነህ ብሎ ነው መጠየቅና ወደ ኦርቶዶክስ የተቀየረ ሁሉ አማራ እንደሆነ ተደርጎ ይወሰን ነበር። በዚህ የተወሰኑ ጉዳቶችን አድርሰዋል። ለነገሩ እንግዲህ የሰው ልጅ እድገት ለውጥ መሻሻል አቋርጦ አያውቅም። ዘንድሮ ያየነው በተለይ በአገር ውስጥ የጥምቀት በዓል አከባበር ላይ ያየነው ነገር ለማመንም የሚያስቸግር ነው። በራሳቸው ባህላዊ ልብሶች ተውበው መዝሙሮች፣ ጭፈራዎች ሁሉ በኦርቶዶክስ እምነት ዘንድ እንኳን በኦሮምኛ ሲጨፈር እኔ ማመን ያቃተኝ ነገር ነው። ይሄም እንግዲህ ታየ ሁኔታዎች እየተለወጡ
ለበለጠ መሻሻል ደግሞ ምኞት እናደርጋለን። አሁን መጨረሻ እስቲ እንግዲህ ቅድም ነካነካ እንዳደረጉት ከኖህ ልጆች ጀምሮ እንዳስቀመጡልን የሰው ልጅ ሁሉም አንድ እንደሆነ ነጩም ከለር የሚባለውም ሴሜቲኩ ጥቁሩም አንድ እንደሆነ ነው። ሁኔታዎች እንግዲህ በሰዎች መካከል ልዩነት ፈጣጥረዋል። ያ እንዳለ ሆኖ ዛሬ ደግሞ አሁን ያየነው አይነት ያውም ያልተረጋገጠ ጥቃቅን ነገሮችን አንስቶ መርዝ እንደ መርጨት አይነት ነገር በአብሮ በኖሩ በብዙ መንገድ በተሳሰሩ ህዝቦች መካከል አስፈላጊ አለመሆኑን በሚመለከት እስቲ እንዳው የሃይማኖት አባታዊ አስተያየትና ምክር በመጨረሻ ቢሰጡ። አመሰግናለሁ ተስፋዬ። እኔ ቄስ ነኝ። ቄስ የተጠራው ደግሞ ለሁሉም ህዝብ አገልግሎት እንዲሰጥ ነው። ለነጩም የማገለግል ከሆነ ለጥቁሩ የማላገለግልበት ምንም ምክንያት የለም። ያሳዘነኝ የኢትዮጵያ ህዝብ በሙሉ በዛች ሀገር ችግር ነው፣ ይቸገራል። ለምን እንደሚቸገር ግን ችግሩ መንስኤ ማወቅ አልቻለም። ይሄ ዲቫይድ ኤንድ ሩል ጉዳይ የሚጠቀሙት የኮሎኒያሊስቶች ፖሊሲ ሁል ጊዜ እየሰራ ነው። አንዱ ጥቅም ያገኛል፣ ሌላው ይጎዳል። ይሄ ማንንም አረዳም። ያንዱ ባህል የበላይኛው፣ ያንዱ ቋንቋ የበላይኛው፣ ያንዱ ሃይማኖት የበላይኛው፣ ሌላው የበታች እንዲሆን እየተደረገ ነው የመጣው በኢትዮጵያ ታሪክ ውስጥ እና ይሄ ደግሞ እንዳልሰራ እናውቃለን። ከስም መቀየር በዛ ነው ኢሪቴት ያደረገኝ። የትኛው ፈረንጆች ለምንድን ነው ለእኛ ስም የሚሰጡት? ፈረንጆች እንዲያጣሉን አይደለ እንዴ? ማን ነው ለእነሱ ስም የሰጠው? ግሪኮች ናቸው ለጀርመን ጀርመን ብለው የጠሩት አይደለም። ጀርመኖች ናቸው ራሳቸው በራሳቸው ብሔር ስም ነው የሚጠሩት፣ በአባታቸው ማለት ነው። ጀርመኒክ የሚባል በሆል ኖርዝ ኢሮፕ ጀርመኒክ ነው። እስከ ስዊድን እስከ ኖርዌይ እስከ ድረስ ጀርመኖች ያንን ከዛ ነው የወሰዱት ማለት ነው። እንግሊዞቹ፣ ፈረንሳዮቹ፣ ሌሎቹ በሀገራቸው ስም እንጂ የነጭ ሀገር ተብሎ አይደለም የሚጠራው። ይህንን ሁላችን እናውቃለን። እኛም ግን ጥቁሮች ሀገር የጥቁር ሰው ፊቱ የተቃጠለና ጥቁር አንድ አይደለም ወገኖች፣ ልብ አድርጉ። አንዳንዱ የቤተክርስቲያን የኔ ተከራካሪዎች እንዲህ ሲሉ ሰምቻለሁ። በፀሐይ ፊታችን የተቃጠለ ስለሆነ የተቃጠለ ነገር ጥቁር መሆኑ ስለማይቀር ብሎ ምንም አይደለም ይላሉ። እኔ ግን አይመስለኝም። ምክንያቱም ሲምፕል ሎጂክ አለ። የተቃጠለ ሁሉ ጥቁር ብቻ አይሆንም፣ ነጭም ይሆናል። እንግዲህ በዚህም የሚኬድ ከሆነ እንዴት ብላችሁ ጠይቁኝ። አንድን እንጨት በጥቂት እሳት ቢታቀጣጥለውና በደንብ ካልተቃጠለ ጥቁር ነው የሚሆነው፣ ጥለሸት ነው የሚሆነው። ተቃጥሎ ሲያልቅ ግን አመድ ነው የሚሆነው። አመድ ነጭ ነው፣ ወደ ነጭነት ይቀየራል ማለት ነው። ስለዚህ የጠቆረ ሁሉ የተቃጠለ ሁሉ ጥቁር መሆኑ አይቀርም የሚለው አይደለም። መቃጠል ሜዲካሊ የቆዳ መላላጥን ያስከትላል። ይሄ መልክ አይደለም። እዚህ ጀርመን ውስጥ የምንኖሩ ሰዎች ወይም አሜሪካ ውስጥ የምትኖሩ ሰዎች ብዙ ቋንቋዎች አሉ ጥቁርን የበታች የሚያደርጉ። እኔ ፈረንጆቹን ነው የምነግራቸው። ለምን የኢትዮጵያ ሰዎች ጥቁር ሆነው እንዳልተረዱኝ አላቅም እንጂ ፈረንጆቹን ነግራቸዋለሁ። እዚህ ሀገር አንተ ተስፋ አታውቅም እንጂ ቋንቋዎች አሉ። አንድ ሰው ህገወጥ ስራ ሲሰራ ጥቁር ሰራ ነው የሚባለው። ያለ ቲኬት አውቶቡስ ከተሳፈረ ወይም በባቡር ከሄደ ጥቁር ተሳፈረ ነው የሚባለው። ማለትም
ያለ ፈቃድ ስራ የሚሰራ ጥቁር ሰራ ነው የሚባለው በጀርመንኛ ቋንቋ ሽዋርስ አርባይት ሽዋርስ ፋራ እንደዛ ያለው ሰይጣን መልኩ ጥቁር ነው መልአክ መልኩ ነጭ ነው ይታይ ጥሩ አውንታ ያለው ነጭ መጥፎ ጥቁር ነው ይሄን እየተከራከርኩ ነኝ በጥቁሩ የአፍሪካና የዓለም ህዝብ ስም ማለት ነው እኔ ጥቁር ቄስ ነኝ የማንንም ከማንንም በላይ አይደለም ከማንንም በታችም አይደለም እኛ ጥቁሮች በጥቁርነታችን እንኮራለን ግን ማንንም እንዲሰድበን አያስፈልግም እንዲያከፋፍለንም አያስፈልግም ይሄንን በተለያዩ ኮንፈረንሶች ለኢትዮጵያ ብሔረሰብ በርሊን ላይ ተናግሬያለሁ ታው ባካችሁ የኢትዮጵያ ህዝቦች የፖለቲካ ችግራችንን እኛ ራሳችን ተነጋግረን እንፈታ እንጂ ፈረንጆች ላይ ሄደን እነሱን ለምነን እነሱ እንዲያስታርቁን ወደ አውሮፓ ለምን እንሮጣለን ታው የራሳችንን አሳይመንት እኛ እንጨርስ ብዬ ተናገርኩበት ጊዜ አለ የዶቼ ቬለ ጋዜጠኛ አቶ ይልማ ሚካኤል በዛን ጊዜ ነበሩ አሁንም ይሄንን ነው የሚመልሰው እኛ ኢትዮጵያ ኩሽ ታብለን እንድንጣላ ምክንያት የፈጠሩ እነሱ ናቸው ግን እውነቱ ከሆነ የኢትዮጵያ ህዝብ ሲታይ አማራው ትግሬው ኦሮሞ ጉራጌው ሁሉም መልኩ ይመሳሰላል በፈረንጆች አይን ሁላችንም ጥቁሮች ነን ፕሬዝዳንት የአሜሪካን ፕሬዝዳንት የተወለደው ከነጭና ከጥቁር ነው ህዝቡ ግን የሚጠራው በዚህ ሀገር ጥቁሩ አሜሪካዊ ፕሬዝዳንት ይሉታል ምክንያቱም ከየጥቁር ደም ስላለበት ነው እሱም ጥቁርነቱን እየኮረ ይቀበላል ኦባማ እንግዲህ እንደዛ የሚለው በኔ ግምት የጸጋዬ ገብረመድህንን አባባል ላስታውስ ሁላችንም ከኩሽ ነው የወጣ ነው ይላል ጸጋዬ ገብረመድህን በግዕዙ ላይ ወል ይልና ይጀምራል ወል የአማርኛ ቃል ወል ማለት የኦሮሞ ቃል ነው በነገራችን ላይ ወል ማለት ይላል ዩኒቲ ማለት ወለጋ ታላቅ ዩኒቲ ነው ወሎ ዩናይትድ ማለት ነው ወልዲያ ሲታስብ ወላንሶ ወሊንገላ ወሊንዴምና ወሊኛና ወልቂጤ ወልፋና ወልደገራ ይህ ሁሉ የኩሽ ቋንቋ እንደሆነ ከሃይሮግሊፊክስ እንደወጣ ነው ጸጋዬ ገብረመድህን ያስቀምጠውና ሁሉንም የኢትዮጵያ ህዝብ ተው ባካችሁ ሁላችንም ኩሾች ነንና ወደ ሌላ አትሂዱ ይላል እና ማለቱም እንመሳሰላለን መልካችን አንድ ነው እንደ አምሳሉ ገብረ ክዳን የሴሞችን አባሮ የኦሮሞ ኦናጋውያን ራሳቸው ባለቤት እንዲሆኑ እኔ ነኝ ያልኩት እሱ ነው የሚለው ማን ነው ይሄንን ያመጣው ማን ይባረር የአረቦቹ ኖርዝ አፍሪካ ያሉት መልካቸው ነጭ የመሰለ አፍሪካውያን ብለው የአፍሪካን መሬት ይዘው ቁጭ ብለዋል አይደል እንዴ የሚያባራቸው ሰው አለ ለምን ይሄንን የማይገባ ሰውን የሚያቆስም ሰውን የሚያለያይ ሌላውን ታች አድርጎ በላይ እንዲያደርግ ያደርጋል ለምን አባ ባይሬ መጽሐፍ ጠቅሶ ኦሮሞ ከአገር ውጪ ነው የመጣው 13ኛ 16ኛ ዓመተ ምህረት ማይግሬሽን ነው ይላል አይደለም ይሄ የቀረበት የድሮ መዝሙር ነው ኦሮሞ ያገው እንጂ የኦሮሞ ማይግሬሽን የሚባል ነገር እንደሌለ በዛው ባይዘወይ በጽሁፍ ሁለተኛ ቻፕተር ላይ አስቀምጫለሁ ከነ ማስረጃ የኦሮሞ ምንጭ የት እንደሆነ አስቀምጫለሁ በሳይንሳዊ በአርኪኦሎጂ በተደገፈ ማለት ነው ያንን አንብበው መከራከር ይቻላል ስለዚህ ህዝቦች ሆይ ይሄ አዋጣም ሰው መከባበር አለበት አንድ ሃይማኖት አንድ ሀገር አንድ ቋንቋ እየተባለ ሌላው እንዲጨቆን የሌላው ባህል የበላይ እንዲሆንበት ጊዜው አልፎበታል የኦሮሞ ህዝብም ይሄንን አልተቀበለም በእኩልነት አንተም ስሜን ይዘ ባህልን ይዘ እኔን ይዘ አብረን የማንኖርበት ምክንያት የለም አንዱ ሌላን አጥፍቶ የሌላም ባህል ዝቅ አድርጎ የራሱን ከፍ የሚያደርግ ከሆነ
ይሄ ጊዜ ያለፈበት መዝሙር ስለሆነ ሊዘመርም አይቻልም። ይሄንን ብናቆምና ሰላምን በሚያመጣ መንገድ የተለያዩ ሐሳቦችን ይዘን በክብር መነጋገሩ ይበጃል። የቤተ ክርስቲያን ሰዎች የእውነት ሰዎች ናቸው። እኔ ውሸት መሆኑን መናገር መቻል አለ። መንግስት የቤተ ክርስቲያን ሰዎችና መንግስት የተለያዩ አመለካከት አላቸው፣ ማወቅም አለባቸው። አንድ ባህል አለ ማወቅ የሚገባው። የኃይለ ሥላሴ መንግስት ህዝቡን ሲጨቁን የባህልን ህዝብ በጨፈጨፈ ጊዜ ቤተክርስቲያን ዝም አለች። ፕሮቴስታንቱ ኢቫንጀሊካሉ ይሄ ትክክል አይደለም። ያመጣው ግን ሬቮሉሽን ነው ያመጣውና ወደዛ እንደሄደ ሁላችንም እናውቃለን። በደርግ ጊዜ በመጣ ጊዜ ቀይ ሽብር እያለ የአማራውንና የትግራዩን ልጅ ሁሉ በቀይ ሽብር ስም በአዲስ አበባ ላይ ሲጨፈጭፍ ቤተክርስቲያን ዝም ብላ መመልከቷ ኃጢአት ነው። ቤተክርስቲያን ያንን የመንግስቱን ኃይለ ማርያም መንግስት መቃወም መቻል ነበረባት። የኢትዮጵያን ኦርቶዶክስ ፓትሪያርክንና የመካነ ኢየሱስን ጀነራል ሴክሬታሪ የገደለ መንግስትን ቤተክርስቲያን መናገር ፈርታ ዝም ብላ አቅፋ ተቀምጣለች። አሁንም ቀጠለ። መንግስት የሰውን መብት ሲደፍር አማራውንም ኦሮሞንም ሲገል ሰላማዊ ሰው ቤተክርስቲያን ዝም ብላ ማለቷ በእግዚአብሔርም ፊት በታሪክም ትክክል እንዳልሆነ በዚህ አጋጣሚ ማስገንዘብ ይፈልጋለሁ። እኔ ቄስ ነኝ፣ የምኖረው ውጭ ሀገር ነው። ግን አብረን የሰላምን መንገድ የፍትህን መንገድ እንፈልጋለን የሚል የሃይማኖት መሪ ካለ እኔ ዝግጁ ነኝ። ከኦሮሞ ለኦሮሞ ብቻ ሳይሆን ለሁሉም ዓለም ሰላም የሚያመጣ መንገድ የማልሰራበት ምክንያት የለም። የጌታችን የኢየሱስ ክርስቶስ ወንጌል የሰላምና የፍትህ ወንጌል ስለሆነ ለዚህ ነው የሚሰራው። ይሄንን ለፈረንጆቹም ደባ በእኛ ላይ ሲያደርጉ፣ በአፍሪካ ላይ ሲያደርጉ፣ ጥቁሩ በነጭ በዘር በሃይማኖት በጾታ ልዩነት ሲደረግ የማይከራከር ቄስ በ21ኛው መቶ ክፍለ ዘመን መልእክቱን የተረዳ ያለ አይመስለኝም። ስለዚህ ወንድሞቼ ህዝባችን የሚያልቀው የሚቸገረውን አንድ መፍትሄ እንፈልግለት። እስከ ዘላለም የፈረንጅን እጅ የምንለምንበት ምክንያት ለምንድን ነው? እኛ ራሳችን አፍሪካውያን በሙሉ በቂ መሪዎቻችን ሰላምን መንገድ ስላልፈለግን ነው እንጂ ወደ ውጭ እናያለን። ይሄ ቢቆም ጥሩ ነው። እግዚአብሔር ይረዳናል። እኔ እላቸዋለሁ ያለን ጊዜ አጭር ነች። እንመለስ ወደ እውነተኛው ነገር። ለእውነት እንቆም፣ እግዚአብሔርን እንፍራ፣ ፍትህን እንከተል፣ ለእውነት እንቆም። እግዚአብሔርም ይረዳናል፣ አገራችንንም ደግሞ ያሳድሳታል። ሐቅን መሸፈን የለብንም። እዚህ አገር በጀርመን አገር ቤተክርስቲያን ንስሐ ገባች። 6 ሚሊዮን ይሁዶች ሲያልቁ ቤተክርስቲያን ዝም ብላ ተመልክታ ይሁዶች እንዲያልቁ በተደረገ ጊዜው ሲያልፍ አፍራ ቤተክርስቲያን የንስሐ ጉባኤ አድርጋ ንስሐ ተሰርተናል ብላ ዝም በማለቷ ይሄ የታሪክ ጉዳይ ነው። በደቡብ አፍሪካ ግን ቤተክርስቲያን በነጮችና በጥቁሮች መካከል ፍትህን የማስጠበቅ ሚና ብዙ ተጫውታለች። የኛም ሰዎች ለምን ይሄንን እንደማይከተሉ አይገባኝም። ጥሪ ያቀርብላችኋለሁ። እግዚአብሔር ይርዳን፣ ሰላም ይስጠን፣ እግዚአብሔር ይባርካችሁ። ለሁላችንም ደግሞ ሰላም ያወርድልን። የተቸገሩ የታሰሩትን ይፍታ፣ ፍትህ ያጡትን ፍትህ ይስጣቸው። እኛም በተቻለን መጠን እንጸልይላቸዋለን። ያለ አግባብ ሰውን የሚጎድሉትና ስልጣናቸውን ተመክተው የሚጎዱት እግዚአብሔር የንስሐ መንፈስ ይስጣቸው።
የመመለስ ይቅርታ የመጠየቅ መንፈስ ይስጣቸው እግዚአብሔር ሰውን የሚጎዱ ደሃን የሚጨቁኑ ማለት ነው ይሄ ነው የኔ መልእክት አመሰግናችኋለሁ እግዚአብሔር ከመጣ ዶክተር በንቲ ለሰጡን ላካፈሉን ሐሳብና ምክር ለሁሉም ነገር በጣም እናመሰግናለን እግዚአብሔር ይስጥልን እግዚአብሔር ያክብር Frasasa Allatti daf kocho Kocha daf dagacha Kenna maltu dida jirra hunda bacha Kenna maltu dida jirra hunda bacha Jirra 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 Kunwar alai jirra Namammo aksisa umamni sera umadapse raji barakana rajaka erga bukken aga jamse mamma kana mammo aksisa raji barakana ya jama bolla kesate se bolla kotti alabashe ilmorrmai shirani karaf qalbi ki yakatani Akan sirracitu fiadai Malgoden an sirracita Malgoden an sirracita Sifuden gici kolita Sifuden gulli solita Sifuden dadar kolita Sifuden shalla kolita Sifuden syukutilita Sifuden sabbatalita Sifuden awadalita Shirani isado dodor sisani akan sirracitu fiadani malgoden an sirracitu sifuden aje kolita sifuden sarbo kolita dehora konsilita sifuden nakambelita sifuden mancharanita Shashe kolita Sifuden udar kolita Sifuden bampich kolita Sifuden najo kolita Sifuden hammayalita Bari arguf garanu baltise yanui
Yawa irraan fachuuf Yawa irraan fachuuf Yawa irraan fachuuf yaanuni Yawa irraan fachuuf yaanuni Yawa irraan fachuuf yaanuni Yawa irraan fachuuf yaanuni Baay'inni rakkoodha furmaata mataansaa harreen baadiyyaa taate harree diida qambar sadii cabseet qotiyyoon gafarsa hammeennulee mataas injiraan ajjeesa hammeennulee mataas injiraan ajjeesa jirra 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 kunuar allee jirra Kana mammo aksisa uumamni seera uumaa dabse mul'ata deeminaan jedha dukkana tibse mamma kana mammo aksisa raaji bara kana yaadama bolla keessa teesse bolla qotti dhaala baashee ilmoo rirmaayi shiranii garaaf qalbii kiyya hatanii Akkan sirraachituuf yaadani Maal godheen an sirraachita Maal godheen an sirraachita Si fudheen meettaa koolixa Si fudheen horroo koolixa Si fudheen wayii soolixa Si fudheen gimmir koolixa Si fudheen roobee koolixa Si fudheen dhimman koolixa Si fudheen sulultaalixa Shirani isaano doorsisani akka sirraachituuf yaadani maal godheen an sirraachita maal godheen an sirraachita si fudheen dodolaalita si fudheen beekii koolita si fudheen jadduu koolita si fudheen maqii koolita si fudheen gaaleessalita Chukala koolita si fudheen gindoo koolita dambi dolloo koonsiilita si fudheen amboo koolita si fudheen jillee moolita si fudheen finfinneelita si fudheen shaggar koolita si fudheen oromiyaalita yabbaa kootiin siilita si fudheen oromiyaalita